አላህ እግር አለው፣ አላህ እጅ አለው። ተስማማን? ወደ ፖይንት ግባ። ተስማማን እኮ አለው አልኩህ እኮ። ኦኬ ኦኬ። ጭንቅላት አለው አላህ ጭንቅላት አለው። ኢንፎርሜሽን ነው የፈለግከው ወይስ ጥያቄ? ለኢንፎርሜሽን ነው የፈለግከው ለማወቅ? አላህ እግር አለው ወይ ብዬ ስጠይቅህ አዎ አለው አልከኝ። ጭንቅላት አለው ወይ ስለ ምንድን ነው እሱ? እግርና ጭንቅላት ምንድን ነው? ጥያቄ እኮ ነው። ጥያቄ ከሆነ እኔ አላቅም፣ የለውም፣ አላቅም። I don't have information። ስለዚህ የለውም አላቅም። ሎክ ምን ብሎ መለሰው? አሁን እኔ መረጃ የሌለኝን ነገር በመረጃ ነው የምናወራው አይደለ? አትጮ የለውም አላቅም። በቃ የለውን ነገር ነው የምናወራው፣ በመረጃ ነው የምናወራው። ተረጋጋ። እሺ እግር እንዳለው አምላክ ታውቃለህ፣ ጭንቅላት እንዳለው ግን አታውቅም። የምታመልከው አምላክ ጭንቅላት ይኑራ አይኑራ አታውቅም። አሃ እሱ ነው ጥያቄ። ያ ያንተ ጥያቄ እሱ ነው። አምላክ ጭንቅላት አለው የለውም? እሺ እኮ ያንተ ጥያቄ እሱ ነው። ጭንቅላት አለው የለውም? እግር እንዳለው ነገርከኝ። እሺ ለይሰ ከሚስሊሂ ሸይ አላህ ያለ ቁርአን ላይ እንደሱ ማንም ይመስል ማንንም አይምሰል። እግር ግን አለው፣ ጭንቅላት አለው። አሃ ማንም የሚመስል ከሆነ ስለዚህ ጭንቅላቱ ካለው ካልክ በዛ መልክ ማለት በዛ መልክ ማንም ሰው አያውቀውማ። ያላየከውን ነገር እንዴት ትናገራለህ አንተ? እኛ አምላካችን አላየነው። ሳታየው እኮ እግር አለው እያልክ ያላየከውን ነገር እንዴት ታወራበታለህ? አይታው ነው እግር አለው እያልከኝ ያለው ስለመረጃ እሱ ለራሱ ሲነግረኝ ነገረኝ እኮ አላህ Subhanahu Wa Ta'ala ሲያወራ ስለራሱ አሳወቀ። ግን ያላየከውን ነገር እንዴት ትጠይቃለህ አንተ? አሁን ጭንቅላት አለው፣ ጥፍር አለው፣ ይሄን ያላየከውን ነገር እንዴት ታወራበታለህ እኮ? ምላሽን አስረዳ። ወይን አለው በል ወይንም አናቅም አልወጣልንም እንደዚህ ብለህ አስረዳ። ስለራሱ ያላሳወቀ ነገር እንዴት እኔ ላውራበት? ለራሱ ላሳወቀበት እኔ አውራበታለሁ። ለራሱ ላሳወቀበት እንዴት ብዬ ላውራበት? ስለዚህ አምላክ ጭንቅላት ይኑራ አይኑራ አላሳወቀ። እግር እንዳለው ግን አሳወቀ። ነው እኮ የኔ ንግግር አላህን ለራሱ ስላሳወቀ ባሳወቀበት መልክ እኔ አሳውቀሃለሁ። ያላሳወቀበትን ነገር እንዴት ብዬ አላሳውቀክ ያልኩህ እኮ። ጭንቅላት፣ ጥፍር፣ ጸጉር ምናምን ለኛ ካልገለጸልን እንዴት ልገለጽልክ እኔ? አዳምጥ። እሱ እኮ የኔ ችግር እኮ አይደለም። መስጊድ ውስጥ ላሉ ለሙስሊሞች እንደዛ ብለህ ልታስተምር ትችላለህ። እኔ እኮ ሙስሊም አይደለሁም ክርስቲያን ነኝ። ስለዚህ ክርስቲያን ስለሆንክ ነው የምመልስልህ እኮ። በሙስሊሞችና በክርስቲያን መልስ አንድ ነው እኮ። አዳምጥ እሺ። እኮ ለነሱ ሲሆን እንደዛ ብለህ አላህን እንደዚህ ምናምን ብለህ ልታስረዳ ትችላለህ። ለእኔ ሲሆን ግን ኖ አልተገለጠልንም ወይን እንዲህ ብለህ በተገለጠልኝ እንዲህ ነው የሚሄደው እዚህ ድረስ ነው የሚሄደው ብለህ ነው እንጂ የምታስረዳው እንዴት ብለህ እኔ እኮ እንደዚህ ነው ያስረዳው እኮ ያልኩህ እኮ። መረጃ የሌለውን ነገር በመረጃ ነው የምናወራው እኛ ሙስሊሞቹ በመረጃ ነው የምናወራው። ኡስታዝ አዳምጥ ቆይ። መረጃ የለውም አለው እኮ የኔን አይመለከተኝም። ስለዚህ መረጃ እንደሌለው ምን ነግረኝ በእርጋታ ነው እንጂ እኔ በመጮህና እኔ በመሳደብ አይደለም። ኦኬ አላህ እግር አለው ብሎ መረጃ መጥቶልሃል። ባት አለው ተብለህ ተነግረሃል። ሁለት አይን አለው ተብለህ ተነግረሃል። ጆሮ አለው ተብለህ ተነግረሃል። ጭንቅላት ይኑረው አይኑረው አልተነገርክም። ስለዚህ አላህ ጭንቅላት አለው ወይ ብለን እኛ ደግሞ የመጠየቅ መፍት አለ። ከዛስ አንተ ምን ብለህ የመመለስ መፍት አለ። በዚህ ጉዳይ ላይ አላሁ አለም ብለም ማለፍ ትችላለህ። መፍትህ ነው። እኔ እንደ መጮህ ግን መፍትህ የለህም። እናንተ እኛ ጋር እኔ አልጨውኩም እኮ ያለ በረጋ መንፈስ ነው የማወራው። የመጨረሻ ጥያቄ እሺ፣ ፒውር አላህ ጭንቅላት ይኑረው አይኑረው አታውቅም። ተላለፍን እዛ ላይ አላህ ብልት አለው የለውም? ይሄ አደብ የሌለው ጥያቄ አትጠይቅ። አደብ እንደሌለው አሁን መረጃ ስጠኝ። አደብ የሌለው ጥያቄ አትጠይቅ። እዚህ ጋር ትቆማለህ። አደብ የለውም ያልከው ከምን አንጻር ነው? አደብ የሌለው ጥያቄ አትጠይቅ። አሁን አንተ እንደዚህ ቆይ አደብ የለውም ያልከው ከምን አንጻር ነው? ጭንቅላት ይኑረው አይኑረው አልተገለጸም። ብልት ይኑረው አይኑረው ተገልጿል። የለውም ካለ አደብ የለውም የሚባለው ታዲያ እናንተ ራስ እኔ መስጊድ ውስጥ ያለው የምታስፈራራኝ ማንኛውም ጥያቄ አደብ የለውም ተብሎ የሚታለፍ አይደለም። አምላካችን በእንደዚህ በጾታ አይገለጽም አስረዳም መፍትህ ነው። መረጃዎችን እየጠቀስክ
እንዲህ ብለህ ታስረዳኛለህ እንጂ አደብ ያለው ነው አደብ የሌለው ነው ይሄ መፈክር አለ። መስጊድ ውስጥ እኮ አይደለም ያለው አምላክን ማስረዳት ነው። ወይ ተረጋጋ አንተ ራስህ። ስለዚህ ያልተጠቀሰለትን ዝም እንላለን ካልክ ብልት የለውምም አለውምም አልተባለም። ስለዚህ ይኑረው አይኑረው አታውቅም። ልክ ጭንቅላት ይኑረው አይኑረው እንዳላወቅከው ሁሉ ብልት ይኑረው አይኑረው አታውቅም። አለቃለሁ ካልክ ያው ከፍላለሁ። ኡስታዝ መረጃውን ክፈት። የሆነ መስጊድ ውስጥ የምፈክርበት ሳይሆን ያው ካሜራ ኢንቫይት ላድርግህ። ክፈተው ማስረጃውን። አረብኛውንም ጎበዝ ስለሆንክ አንብብና አስረዳል። ቀጥል። ማስረጃ ክፈት። ይኸውልህ ዛሬ የገባህበት ቶፒክ ቀላል እንዳይመስልህ። ማስረጃውን ክፈት። ይኸውልህ አሁን አንተ አትጩህ። ቪዲዮ ክፈት። አለው ወይንም የለውም እንደሌለህ ታውቃለህ አይደለ? አቅም ለኔ እንደሌለ ለአንተ አንተ ለኔ አቅም እንደሌለህ ታውቃለህ። እኔ እናንተ እንተዋወቃለን። አሁን አንተ ቶፒኩ ይኸውልህ አሁን ወደዛ እንተዋወቃለን። እንኳን እኔን ውጭ ያሉ ሺያዎችን ኡስታዞች እንደምትዋሽ አውቃለሁኝ። አረብኛ ላይ ተለጥፈ እነሱን እንኳን ለማዋሸት ትሞክራለህ አይቻለሁኝ። ስለዚህ እኔ ፊት ግን እንደማትዋሽ ስለማቅ ነው። የትም አታመልጠኝም። እነኛን እንደምታጭበረብራችሁ እኔን አታጭበረብርም። ተው አንተ አሁን ታውቀኛለህ። አቅም የለህም። አውቃለሁ፣ በደንብ አውቃለሁ። ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ዋሃቢያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት እጅ፣ እግር፣ ታፋ ኤቭሪቲንግ በቃ አይን፣ ጆሮ፣ ምላስ አለው እንደ ሰው ይስቃል እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ ያለው። ያ ፈጣሪ ደግሞ ለኤቭሪቲንግ እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅሰው የሚያስቀው የሚያስከፋው ነገር ከሆነ አስቸጋሪ ነው። ኢሞሽናሊ እሱ ነው ማለት ነው። ይህንን ጠይቅልን ከመጣ ማለት ነው። በዚህ መልኩ ብትሄድለት ምንም የሚመልሰው ነገር የለም። ዋሃቢ ማለት ተራ ድንጋይ አምላኪ ሰው ከሱ ይሻላል። አሁን እነዚህ ዋሃቢያዎች ናቸው ኢትዮጵያን እየበጠበጡ ሙስሊሞችን እየገደሉ አገር እያፈረሱ ያሉት እነዚህ ናቸው። ለምን እምነታቸው ራሱ እንትን ነው በቃ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው። በዛ ራጁ ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝም፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ እሱ ነው። እሺ ቴንክ ዩ ሶ ማች። ኦኬ አብዱራህማን አርዲ ወር ፎከስ የምናደርገው ዋሃቢያዎች ላይ ነው። ሀባሾች ላይ ብዙም ጥያቄ ነው። እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አለሁ። እኔ በአጠቃላይ ምን እንደውም ብለህ የፈለግኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ ቢሉት ይሄ አይን አለው ይሰማል ማለት አካላዊ ነገር ይሄ ጆሮ አለው እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለኩት አላህ Subhanahu Wa Ta'ala ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋሽቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን ያዛቸው እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘ ቁርአኑም ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ
እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል፣ ይወጣል፣ ይቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለእሱ ሰጡት ማለት ነው። መቼም የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለ? ቁርአን ላይ እንደዛ የሚል ነገር የለም። ምንድነው በአጠቃላይ እንደዛ ስለሚያምኑ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። በአጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም። ይሄ አላህ Subhanahu Wa Ta'ala ምንድነው አካል እንዳለው እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው በአጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው እንደ የተጠቀሰ ነገር የለም ማለት ነው በአጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ ያለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። አሁን የተጠቀሰ ነገር የለም። ሶሻል ሚዲያውን የተቆጣጠሩ ግን ዋብያው ሴክት ነው። እናንተ ስንፍና ይመስለኛል። የእናንተን አስተምረው ለምን ግልጽ አታደርጉ? አይ ያው ዝም ብሎ አለ አይደለ? ያው በተለያየ መንገድ እየመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ እንትኖች የሚያቀርቡት በአጠቃላይ ብለዋል እኮ በቃ አላህ Subhanahu Wa Ta'ala እኔ አምሳያ የለኝም። እንዴ አምሳያ ከሆነ እጅ እግር ምናምን ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው አይደል? ያው ሁለት እጅ ያለው ቁርአን እዛ ጋር የሚያዘው የሚናገረው እኮ ምንድነው እጅ እግር እንደሌለው ነው። ምንም አይነት አምሳያ እንደሌለው ነው የሚናገረው ማለት ነው። እነዚህ ሰዎች እኮ እጅ እግር አለው ካሉ ከአምሳያ ሰጡት ማለት ነው። ግን እዛ ጋር ቁርአን የሚያዘው አምሳያ የለም ብሎ ነው የሚለው። ስለዚህ እነዚህ ሰዎች አሁን መረጃቸው የተሳሳተ መረጃ ነው የሚሰጡት ማለት ነው በአጠቃላይ። ምክንያቱም ከነዚህ ጋር መትከም እንደሌለበት ነው ነገር። ኦልራይት እሺ። ማንኛውም እንትን ጥያቄ ጥሩ ነው፣ ግን ያው መሰዳደቡ ግን ደስ አይልም በጣም የሆነ አለ አይደለ? በቃ እንትን ስድቦች ምናምን ሲጀምሩ ማውጣት አንተ ብሎክ ማድረግ አለብህ። እኔ ደስ አይለኝም፣ ምክንያቱም በመማር በማስረጃ እንጂ ስድብ እኮ ማንም ሰው ተነስቶ መሳደብ ይችላል። ግን ይሄ እውቀት አይደለም፣ ይሄ ድድብና ነው። ይሄ እስከ ቅድም ጀምር እየሰማኋቸው ነበር እና ይሄ ጥሩ አይደለም ብዬ ነው የማስበው። ለማንኛውም ቴንኪው አመሰግናለሁ። ካያቸው እነሱ ናቸው እንጂ እኔ ማንንም ሪስፔክት አድርጎ ቤቱን ስራ ጠብቆ ጥያቄም ከሆነ የሚጠይቅ ወይንም ደግሞ እንትን የሚያወራ ከሆነ ችግር የለብኝም። እኔ አይ መብትህ እኮ ነው አንተ ጥያቄ አሁን ይሄ ትክክል ነው። ይሄ ጥያቄ ያቀረብክ ይሄ ትክክለኛ አሁን መመለስ ካለበት በትክክል ነው እንጂ በስሜት በምናምን አይደለም። ስለዚህ ስድቡ በጣም ደስ አይልም። ስድብ የሚሳደቡትን ማውራት አለበት። ስለዚህ አንተ ጥያቄ ያው ልክ ነህ መጠየቅ ትችላለህ፣ ግን መልስ ግን ለመስጠት ትክክለኛ እንትን ግን ይዞ መግባት አለባቸው። ምክንያቱም እዚህ ጋር ብዙ እንትኖች ማስረጃው ያለ አለ። ማስረጃው ፊት ለፊት እኮ አለ። ቁርአን ይነግራቸዋል እኮ ሺህ ጊዜ ይነግራቸዋል ቁርአን። ችግራቸው ዋብዮች ቀደም ብለዋል። አንተ ራስህ እንትና ብሎታል። ስሜታዊ ናቸው፣ ይናደዳሉ። ስትጠይቃቸው ገና ስለ አምላካቸው ስትጠይቃቸው ማያውቁት ከሆነ ቶሎ ብለው ስድብና ቁጣ ነው የሚቀድማቸው። አይ ደስ አይልም። አንተ ጥያቄ ትችላለህ። አዎ ትክክል ነህ እኮ ጥያቄ በትክክል ሊጠይቀው፣ ግን ትክክለኛ መልስ ግን እያለ ማዞር እየነገራቸው እኮ ነው። ሺህ ጊዜ ቁርአን እየነገራቸው ነው። እኔን የሚመስል የለም አምሳያ የለኝም ያለ ነው። እጅ እግር ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው። እሺ ቴንኪው። መስጊዳችሁን እየነጠቋችሁ ነው። ኧረ አብሽር አብሽር፣ መስጊዳችሁን እየነጠቋችሁ ሶሻል ሚዲያውን ተቀብለዋችኋል። እሺ አብሽር አብሽር። እሺ እሺ ቴንኪው። እሺ እሺ አመሰግናለሁ። መሐመድ አቡ ካሊድ ነጂም ሰላም ናችሁ? እንደምንቆያችሁ እንኳን ደህና መጣህ። አለን። ሰላም ናችሁ ሁላችሁ? ይመስገን። እንኳን ደህና መጣህ። ኦኬ፣ ጥያቄዎችን ሰምታችሁ? እንኳን ደህና ቆያችሁ። ጥያቄ ሰምተህ ነበር? አይ ብዙም አልሰማሁም። አሁን ቅርብ ጊዜ ነው የገባሁት። ኦኬ፣ አላህ አካላት ክፍሎች ስብስብ ነው ብለህ ታምናለህ? አላህ እጅ፣ እግር፣ አይን የሚባሉ የአካላት ፓርቶች አሉት ብለህ ታምናለህ? ክፍሎች
ራሱ ያጸደቀው ኦኬ የተነገሩትን ታጸድቃለህ። አዎ ያልተነገረውንስ? እሱ የራሱን ባህሪ እሱ ያልገለጸበትን እሱን አላጸድቅም። ስለዚህ የለውም ብለህ ነው ዲናይ የምታደርገው ወይንስ አላጸድቅም ስትል የለውም ነው የምትለው? አይ ለምሳሌ እሱ አለ ያኔ ባህሪውን የገለጸበትን እኔ አጸድቃለሁ። እሱ ደግሞ ባህሪውን ያልገለጸበትን ይሄ አለው ማለት አልችልም። እኔ ምንድነው ምን ብለህ ታልፋለህ? ለምሳሌ አንገት አለው የለውም? እጅ አለው፣ እሺ ተስማማን። እግር አለው ተገልጿል፣ ተስማማን። ጣቶች አሉት፣ እሺ ተስማማን። ፊት አለው፣ ተስማማን። አይን አለው፣ ተስማማን። ጆሮ አለው፣ ተስማማን። አንገትስ? እኔ አሁን አንድ ነገር ማለትም ወዴትም መሄድ አልችልም። እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ እኔ ተፈላስፌ ይሄ ነገር እንደዚህ እንደዚህ ማለት አልችልም እኮ። የለውም ነው የምትለው ወይስ የለውም ነው የምትለው? አለው ነው የምትለው? ያጸደቀውን አለ ብዬ አምናለሁ። ዝም ያለውን እሱ ያላለውን አለውም የለውም ለማለትም ይከብደኛል። ሲጀመር ደግሞ ያጸደቀውን ነው እኔ ማለት ነው። ያላጸደቀውን ደግሞ ይሄን አለው ለማለት አልችልም። ኦኬ። ስለዚህ አለውም አትልም የለውም አትልም፣ ዝም ነው የምትለው? አዋ ዝም ያለውን ቦታ ነው ዝም እላለሁ። ኦኬ። ጭንቅላት አለውም የለውም አልተባለም፣ ምን ትላለህ? በቃ ዝም እላለሁ ይሄንን። ስለዚህ ጭንቅላት ይኖረው አይኖረው አታውቅም፣ ዝም ነው የምትለው ስትጠየቅ? አው ዝም ነው የሚለው። ኦኬ እሺ። ብልት አለውም የለውም አልተባለም፣ ምን ትላለህ ስትጠየቅ? አላህ ብልት አለው ተብለህ ስትጠየቅ? እኔን እኮ ምንም ያደናገረኝ ነገር የለም እዚህ ውስጥ። ምን ትላለህ? አላህ ብልት አለው የለውም እሱ ያጸደቀውን ኦኬ እሱ አሁን ወዴትም አልሄድልህም። ስለዚህ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ አላጸድቅም። ስለዚህ ስለ ብልት ምንም አልገለጸውን ባህሪውን የሌለውን ባህሪ እኔ መጫን አልችልም። ስለዚህ ብልት አለውም አላለም የለውም አላለም። ስለዚህ ዝም ነው የምትለው? ዝም ነው ብዬ ማልፈው። ስለዚህ አላህ ብልት ሊኖረውም ይችላል ላይኖረውም ይችላል። ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሊኖረው ይችላል ላይኖረው ይችላል። አይደለ? የጥርጣሬ ነገር የለብኝም ሲጀመር እኮ። ጥርጣሬ የለብህም፣ ግን ስላልነገረህ እሱን ዝም ነው የምትለው አይደለ እኮ። እሱ ለምሳሌ እሱ አልኩህ እኮ እሱ ያጸደቀውን አጸድቃለሁ አልኩህ። ያላጸደቀውን ደግሞ የግዴታ እኔ እንትን ሆነ የለብኝም፣ መመራመር የለብኝም። ችግር የለም ተመራመር አላልኩም። ማነኝ ሲጀመር አቂሙ እኮ። አይ የተመራመር እያልከኝ ነው። ተስማምቻለሁ። ጭንቅላት ይኑረው አይኑረው ስላላጸደቀልህ ዝም ነው የምትለው። ጭንቅላት አለው ወይ አላህ ተብለህ ስትጠየቅ ዝም ነው የምትለው። የለውም አትልም፣ አለውም አትልም። እግር አለው ወይ ተብለህ ስትጠየቅ ግን አዎ አለው ትላለህ። ኦኬ። አንገት አለው ወይ ተብለህ ስትጠየቅ ስላልነገረህ የለውም አትልም፣ አለውም አትልም፣ ዝም ነው የምትለው። እጆች አሉት ወይ ስትባልስ አዎ አለው ትላለህ አይደለ? እጆች አቡ ካሊድ አዎ ስላጸደቀ አዎ። ኦኬ። ብልት አለው ወይ የወንድ ብልት ወይ የሴት ብልት አለው ወይ ስትባል ግን ዝም ነው የምትለው ስላላጸደቀ። ብልት አለው የለውም ስላላለ ብልት ላይ ሲጠየቅ ዝም ይላል። ኦኬ። ባትስ አለው ተብለህ ስትጠየቅ ባት አለው ብለህ ነው የምታምነው የለውም ብለህ? እኔ አልኩህ እኮ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ ዝም ብዬ አልፋለሁ አልኩህ። ቴንክ ዩ። ስለዚህ አላህ ወንድ ሊሆን ይችላል ሴት ሊሆን ይችላል። ወንድ አታምልኩ የሚሉት ራሳቸው ምን እያመለኩ ነው? ጾታ ያለው አምላክ እያመለኩ ነው። እኛ ጋር አምላክ በባህሪው ጾታ ያለው ነው ብለን አናምንም። ፔሬድ ችግር የለም ብዙም እንትን አትበል። ማለትም ሴትና ወንዱ ከመጡ በኋላ ላይ ያወቃቸው አንተ ሴትና ወንድ መኖሩ። እሺ የሚያውቅ ሰው ሲናገር ሚውት አታደርግ ማለት ትንሽም ቢሆን የሚያውቅ ሰው ግንዛቤ ያለው ሰው ይናገር። ግንዛቤ ደግሞ ወይም ደግሞ ሀሳቡ እንዳልተረዱት የምታስባቸውን ሰዎች እንዲናገሩ ትፈቅድላቸዋለህ? ቀጥል አንተ።
ይሄን በእውነቱ ለመናገር እኔ አቡ ካሊድ በቃ አብዱል ካሊድ አንዴ ቆይ። አቡ ካሊድ አውቃለሁ እያለ ነው የእኛው። ቀጥል አቡ ካሊድ አንዴ በቃ ሰማን አይደል? እስካሁን አንዴ ልናገር። አታልቅሳው ወደ አሁን በቃ አንተ ያነሳቸው ጉዳዮች አሉ። አሚር አሊ ተመለስ። አላህ አካላት አሉት ብለህ ታምናለህ? የአካላት ክፍሎች እፎይ ያነሳቸው ሀሳቦች አሉ። ያነሳቸውን ሀሳቦች ለመመለስ ቢያንስ የሁለት ደቂቃ ወይም አንድ ደቂቃ ከምናምን ቢሆን ደቂቃ ይዘህ የእስልምና አስተምሮ ምን ይላል የሚለውን መናገር ያስፈልጋል። መጀመሪያ ኡስታዝ አይደለሁም ወይም መምህር አይደለሁም። የማውቀውን ግን እንደ ሙስሊም አንድ ሙስሊም ተራ ሙስሊም መናገር እችላለሁ። ኢቭን ቀላል ነገር ማለት ነው። አንተ ሚውት አታድርገኝ፣ እየሰማ ሚውት አታድርገኝ። እየሰማሁ ነው። እፎይ እየሰማሁ ነው። ጥያቄዎችን ሰምቻለሁ። ስለዚህ የእስልምና አስተምሮ ምንድነው የሚለው ስለ አላህ ባህሪያቶች ምንድነው የሚለውን ነገር እንድንናገር ፍቀድልኝ፣ አታቋርጠን ማለት ነው። መስጊድ አይደለም ልሰብክ አይደለም። ሚውት በትክክል መስማት አይደል የፈለግከው? እስልምና አስተምሮቱ ስለ ፈጣሪ ባህሪ ምን ይላል የሚለው መስማት አይደል የፈለግከው? አልጠየቁም። ይሄ ሁሉ ህዝብ እንዲያውቅ እውነታን እንዲያውቅ ከሆነ የፈለግከው እንናገር። ሚውት አታደርገኝ። አንድ ደቂቃ ስጠኝ። በአንድ ደቂቃ አስተምሮቱን ልናገር። እሺ አዳምጥ። የምጠይቅህን እንጂ አንተ የምታወራውን እንማር አይደለም የመጣ ነው ወንድማችን። የምትጠይቀውን ጥያቄ እኮ ስለሰማሁት እኮ ነው መልሰው። ያንን ለመመለስ ምንድነው አስተምሮቱ የእስላም አስተምሮ ምን ይላል የሚለውን ነው የምመልስልህ። ቀጥልሽ። አንድ ደቂቃ ሰጠው። ፖይንቱን ካላገኘሁት እዚህ ላይ ያለ ሰው ይታዘበኛል። 2400 ሰው አለ። እሺ የእስልምና አስተምሮ ስለ አላህ ባህሪያቶች ምንድነው የሚለው ነው። አላህ ባህሪያቶች አሉት። ባህሪያቶቹ ምንድናቸው? ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን አላህን በእርግጥም እኮ አንዳችም የሚመስለው ነገር የለም ብሎ ዘግቷል። አላህን በፍጹም የሚመስለው ነገር የለም። ስለዚህ ሁላችንም አይምሯችን ላይ አላህን የሚመስል ነገር እንደሌለ በመጀመሪያ ደረጃ ልናውቅ ይገባል። የፍጡራኖችንም ይሁን ሰውንም በለው ሌላንም አካል እንስሳንም በለው ምንም ነገር ጋር አይምሯችን ውስጥ ሊመጣ የሚችል ልናመሳስለው የምንችለው ነገር ሊኖር አይገባም ፈጽሞም። ይሄ ቁርአን ቃሉ ነው። ከዚህ በመቀጠል ምን ይላል? ወህወ እሱ እኮ አላህ ሰሚዑን በሲር ሰሚና ተመልካች ነው አለ። የመስማትና የመመልከት ባህሪ እንዳለው አጸደቀ። እሱ ከመጀመሪያ የተናገረው እሱን የሚመስል ፈጽሞ የለም ብሎ ተናግሮ ከዛ ግን መስማትና መመልከት እንደሚችል ሲናገር ምንድነው ለኛ ትምህርቱ? መስማት የሚባል ባህሪ እንዳለው ግን ይሰማል ስንል እኛ አይምሯችን ላይ እንዳለው እንደ ፍጡራን ጆሮ አድርገን ወይም ደግሞ ጆሮ አለው ብለን እንድንሰል አይደለም። ጆሮ የለውም ወይም ደግሞ ጆሮ ነው ብለን እንድንገልጸው አይደለም የተፈለገው። ይሄ የሰው ልጅ ያለው ጆሮ አይነት አለው ብለን እንድናስብ አይደለም። ያንን እንዳናስብ ቀድሞ ዘግቶልናል። ለይሰ ከሚስሊሂ ሸይኡን አንዳችም ነገር እሱን የሚመስል የለም ማለት ፈጣሪ ነው። የራሱ ባህሪያቶች አሉት። ወሁወ ሰሚዑል በሲር እሱ ግን ሰሚና ተመልካች ነው። የመስማት ባህሪ ያለው የመመልከት ባህሪ ያለው። ልክ እንደዚሁም ሌሎቹን ያነሳቸው እፎይ እያንዳንዱን ጥያቄዎች ያነሳ አንገት አለው እግር አለው እጅ አለው እያለ የሚያነሳቸውን ነገሮች በቁርአንና በሐዲስ መጡ። ያ ባህሪ ከመጣ ባህሪው ከተጸደቀልን ባህሪውን እናጸድቃለን። በቁርአንና በሐዲስ ያልመጣ ከሆነ ግን ያን ባህሪው ነው ብለን አናጸድቅም ወይም ደግሞ አናቅም። አላሁ አዕለም አላህ አዋቂ ነው ብለን ነው የምናሳልፈው ማለት ነው። አዎ እኔ የማንን ይመስላል ብዬ አልጠየኩም። እስኪ የመጀመሪያም ጥያቄ ማለት ነው። ስለዚህ ፖይንቱ ምንድነው? አላህ አንገት አለው ጭንቅላት አለው እያልክ የምትጠይቀው ፓርት ለምሳሌ እኛ ሙስሊሞች አናውቀውም፣ ያልተነገረንን ነገር አናጸድቅም ስንል ስለዚህ ጭንቅላት የሌለው አምላክ ነው የምታመልኩት። what does it mean? ምን ማለት ነው? እስኪ እንዲህ አይነት በጣም ተራ የሆነ ንግግር ነው እየተናገርክና ማህበረሰቡን ወዳልሆነ ነገር እየወሰድክ ያለው ማለት ነው። ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ መልስ። አታልቅስ። እሺ አላህ ጭንቅላት አልቅሰን አናውቅም። ሙስሊሞች አልቅሱ አያውቁም። እሺ አላህ ጭንቅላት አለው እንደው አያችሁ፣ አሁን ያልኳችሁን ጥያቄ ነው የሚጠይቀው። ጭንቅላት አለኝ አላለም። ስለዚህ አለኝ አለው ብለን አናምንም። አላሁ አዕለም ነው የምንለው። ያ ማለት ግን ጭንቅላት የሌለው ፈጣሪ ነው የሚያመልኩት ብለን እንድትናገር አይጋብዝም። ገባ? ምክንያቱም ፈጣሪ የሚመስል ምን አለ? እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው፣ አይን አለው፣ አፍንጫ አለው፣ ጆሮ አለው፣
ሶሪ አፍንጫ ይኑራ ይኑራ አላውቅም። አፍ እንዳለው አውቃለሁ። ሚውት አዳምጥ እችላለሁ። ሚውት አታድርግ። አዳምጣ 3 ደቂቃ ወርታ 1 ደቂቃ እንዳታስወራኝ ነው እንዴ በቤቴ ውስጥ በቤቴ ማታፍነኝ። ስለዚህ አላህ እጅ እግር ባት እንዳለው ያምናል። ጣቶች እንዳላቸው ያምናሉ። ጣቶች እንዳሉት ያምናል። ነገር ግን ጭንቅላት ይኖራ አይኖራ አያውቅም። አምላኩ ጭንቅላት ይኖራ አይኖራ አያውቅም። አምላኩ ጭንቅላት አሁን ያልኩት ነው እያልከው እየደገምክ ያለው ባይዘው ህዝቡ እየታዘበ ነው። ችግር የለውም። አሁን ጭንቅላት እንዳለው እና እንደሌለው አያውቅም። ማተር አያደርግም። ችግር የለውም። እየታዘበ ነው ህዝቡ። ያልኩትን ነው እየደገምክ ያለው። ወይ ማንን ይመስላል ብዬ እኔ ስላላልኩኝ ማለት ነው። እጅ አለው፣ እግር አለው፣ ታፍ አለው፣ አይን አለው። ጭንቅላት ግን ይኑራ ይኑራ አያውቅም። ኦልራይት ብልትስ አለው የለውም? መልስ እንዳታለቀ። አሁንም እኮ የህፃን ልጅ ጨዋታ እያደረግከው ነው። ጥያቄና መልስ እዚህ ላይ ያለውን ጥያቄና መልስ ይሄ ሁሉ ህዝብ የሚከታተለውን ጥያቄና መልስ የህፃን ልጅ አደረግከው። እስከ ዛሬ ድረስ እስከ ዛሬ ድረስ ስንፈልገው የነበረው መልስ ተመልሶልናል። እናመሰግናለን። ጎበዝ። እስከ ዛሬ ድረስ መልስ ምን ነበረ? እስከ ዛሬ ሞክስ ያደርጉ ነበረ። አምላካቸው ብልት ይኑረው አይኑረው የሚያመልኩት አያውቁም። የለውም የማይሉ አለውም የማይሉ ሉክ አላህ ብልት አለውም የማይሉ ብልት የለውም የማይሉ የምታመልኩት አላህ ወይን ይኖረዋል ብልት ወይን የለውም። ፔሬድ ስላልተጠቀሰ እናመሰግናለን። እናመሰግናለን። እፎይ እኔን እኮ አላስጨረሳችሁኝም። እፎይ እና አምላካቸው ጭንቅላት ይኖረው አይኑረው የሚያውቁት ነገር አሚራሊ ምናምን ድራማ አትስሩ። እዚህ ጋር በሙስሊም ስም ምናምን አድርጋችሁ ድራማችሁ። እኛ እየተናገርን ያለው ነው እውነታውን ነው። እኛ አላህ ወላሂ ሙስሊም ነኝ እኔ እኮ። ሙስሊም ከሆንክ ታዲያ ምኑ ነው የገረመ? ምኑ ነው የገረመ? እስከ ዛሬ ድረስ ስንፈልገው የነበረው በራሱ አፍ መለሰልን እኮ። ኡሙ መሐመድ ነገረን እኮ በራሱ አፍ ምን ብሎ አላህ መኖሩን እኮ አረጋገጠልን እኮ። ማሻአላህ ማሻአላህ። ሀሳብን አላገኘሁትም። አሚር ምን ማለት እንደፈለክ ሀሳብህ አልገባኝም። አላህ መኖሩን እኮ ነገረን እኮ። አላህ በሐቅ እንዳለ በእውነት የሚመለክ አምላክ መኖሩን እኮ በራሱ አፍ በፎ ያፈቆ ሰማ። ወላሂ ብዬ መማል ሁሉ እችላለሁኝ ማለት ብዙ ጥያቄዎችን ውስጣቸው ላይ እንደሚያብሰለስል እናውቃለን። ግን መመለስና ራሳቸውን መሞገት ያንና እኔስ ያ ዛሬ ጥሩ ተምራችኋል ብዬ ተስፋ አደርጋለሁ። እውነታን ተቀበል እፎይ። እኔ እመክራለሁ ሁሌም ጭንቅላት የሌለው አላህን አትከተል። ለወደፊት ጭንቅላት የሌለውን አምላክ እኔን እኮ እኔን አላስጨረስከኝም። እፎይ ቀጥል። እነኚህ ናቸው ጭንቅላት የሌለው አምላክን እያመለኩ ጣልቃ ገቡና ያንተ ይሻላል። ቢያንስ ጭንቅላት አለውም የለውም ብዬ አይደለም ያልከው ይሻላል። ጭንቅላት የለውም ብለው ጭንቅላት እንደሌለው አምላክ ያው የኔ ሐሳብ እኮ ያው ማለትም አንድ ነገር አንተ አሁን ብልት ያልከው ያው ግዴታ ወደ ሌላ ውስጥ ተፈልገህ ነው ሌላ እንትን የምትፈልገው ግን እሺ ቆይ ብልት ሲባል ለምን የሚያስከፋችሁ? ማለት እጅ እንዳለው ከተማመንን አይ ማስከፋት ሳይሆን ብልት ካለ ከሆነ ነገር ዝም ብሎ ብልት አንድ ብልት ዝም ብሎ እንዴት ይቀመጣል? ዝም ብሎ አስፈላጊ ስለሆነ አይደለኛ የተሰጠን። ኦኬ አንድ እንትን ባት እንዴት ዝም ብሎ ይቀመጣል? ያ ነገር እኮ አሁን ያ ባትም የተባለ ያ ሁሉ የተባለ ኃይሉን ለማሳየት ነው። ያው የራሱ ሆነ ተፍሲር አለው። ዑለማዎች የራሱ የሚፈስሩት ነገር አለ። ያኔ ባት አለው የለውም አላህ የራሱን ሆነ ነገሩን ለመግለጽ ሲፈልግ ነው እንጂ ይሄ አንተ እንደምትለው ብልት ወደ ሌላ ነገር የምትገባው ውስጥ ቆይ ሀባሽ እየሆንክ ነው። ሳታውቀው አስተምሮትን እየካድክ ነው። አላህ ባት አለ የለውም?
አልኩ እኮ እሱ ያጸደቀውን አጸድቃለሁ። ያ ነገር ደግሞ አንዳንድ ዑለማዎች ያንን ነገር አዳምጠኛ ቆይ። ኧረ ቢያንስ የሚናገሩት ትንሽ ስማ በእናትህ። ቀጥል። እኔ አህባሽ አልሆንኩም። አህባሽ መቼም አልሆንም አህባሽ። ስለዚህ አሁን አላህ ለምሳሌ ያጸደቀውን ነገር እናጸድቃለን፣ እሱ ደግሞ ዝም ያለውን ነገር ዝም እንላለን ማለት የግድ ወይ ሴት ወይ ወንድ መሆን አለበት ማለት አይደለም። ይሄ ሴትና ወንድ ለመኖሩ እኛ ከመጣን በኋላ ነው ያወቅነው። ወይም አዳም ያኔ ለምሳሌ እኔ ራሴን ካወቅኩ ጀምሮ ወይም ደግሞ ከተፈጠርኩ በኋላ ነው ራሴን ካወቅኩ ጀምሮ ሴትና ወንድ መኖሩን አወቅኩት። ሌላው ደግሞ አሁን አንዳንዴ ሁሌም እኔ የሚለው ነገር አለ። አሁን አንዳንድ ቦታ ላይ አሁን የኛ እንኳን ይሄን አኪል ለምን ዝም አላችሁ ለምን ዝም ትላላችሁ ብለህ ይሄን አኪል ወቀሳ ያቀረብክብን ነው። የራስህ መጽሐፍ ቅዱስ ላይ ትንቢት ኢሳይያስ 54 ላይ 54:5 ላይ ምንድነው የሚለው? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ምንሽ ነው? ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ባልሽ ነው። እሺ ይሄን አንተ እስቲ ተርጉምልኝ፣ ወይም ደግሞ አሁን በእኛ ተፍሲር እንደሚባለው አንተ ፈስረው እስቲ የእናንተ መጽሐፍ ቅዱስ ማለት ነው። ሌላው በዚያ ቀን እንትኑ ምንድነው የሚለው? ትንቢተ ኢሳይያስ 7:20 ላይ በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ሚላጭ በ10 ንጉስ የራሱንና የእግሩን ጸጉር ይልጨዋል፣ ሚላጩም ጺሙን ደግሞ ይበላል። ትንቢተ ኢሳይያስ 7:20 ላይ ይሄ ማለት መጽሐፍ ቅዱስ ላይ ነው የሚለው፣ እናንተ መጽሐፍ ቅዱስ ላይ። ከዛ ሚላጩን መከራያትና ተፍሲሩን አንብባ ይሄን ፈስርልኝ እስቲ። ግዴታ በቃ እናንተ መጽሐፍ ቅዱስ ለምን እንደዚህ አላለም ብለህ ቁርአን ለምን እንደዚህ አላለም ብለህ ነው ይሄን ሁሉ ጥያቄ ያነሳክ ያለው ነው አይደለም? እንደዛ አላለ ብዬ አይደለም ነው። አባሾቹ ሲገቡ እነሱን ሞግቻቸዋለሁ። የነሱን እምነት ነው የሰማሁት አይደለ? አባሾቹ ሲገቡ አላህም በአካል ክፍሎች አናጸድቅም ሲሉኝ ኖ ታጸድቃላችሁ ብዬ ተከራክሬላችኋለሁ። አልተከራከርኳቸውም። አህባሾችን እኮ እንደ ድልድይ የተጠቀምካቸው ነው። አህባሾችን ነው አይደለም። ምክንያቱም እንደ ድልድይ የተጠቀምካቸው ነው። አዳምጣ። አስተምሮቱ መሰረቱን ቤዝድ አድርገን ነው እንጂ የምንጠይቀው ያላስተምሮቱ ቤዝ አድርገን ጥቅስ ብቻ ዘን የሆነ ጥቅስ ዘን እሷን መሰረት አድርገን አንሄድም። ገባ? ስለዚህ የኛ ምንድነው የሚለው የእናንተ የሚለውን መሰረት አድርገን የምንሄደው ማለት ነው። ከዛ ውጭ ግን እናንተ ጋር ስለምታምኑ የአካል ክፍሎችን ስለምታምኑ ነው ያን የምናመጣው። የአካል ክፍሎችን ካመንክ ደግሞ የግዴታ እናጠብቃለን ማለት ነው። አንተ ለምሳሌ ዝም ብለህ ለአሦር ንጉሥ የተነገረን ቀጥታ ለአምላክ አድርገህ ስትመጣ አለማወቅ ስለሆነ ብዙም አይደንቀኝም። ምላጭ ምንድነው? ውርደት ነው። አንድ ሰው ተማርኮ ሲላጭ የውርደት የሚያሳይ ነው። ለአሦር ንጉሥ የተነገረን ተፍሲሩን ስላላየኸው ሊትራሊ የሆነ የተጻፈች ጤራዘ ስለመጣ እንደዛ ነገር ስታመጣ ብዙም እንትን አይደንቀኝም ማለት ነው። ባል ምንድነው? እሱ ሊደንቅ ይገባል። አንተ ሙስሊም የሆንክ ጥያቄ አለኝ፣ ይፈቀዳል? አንዴ አልጨረስም። ለምሳሌ ዋብዬ ቅድሙ ነው ይሄው ነው። አንድ ጥቅስ ይዞ ምሩጥ ነው ስራው። አንዴ በል። ለምሳሌ ለአላህ መልካም ብድርን ያበደረ ብዙ ይደራርበለታል ይላል። ለአላህ መልካም ብድርን አበድሮ ይላል። አላህ ብድር ይበደራል፣ አላህ ብድር ተበዳሪ ነው ምናምን ብዬ አላለም። ምንድን ነው ተፍሲሩ ብዬ ያለኝ ቅድሚያ ተፍሲሩ ምንድን ነው? ለምን እንዲህ ሊባል ቻለ? ቃል በቃል ቁርአን ላይ ስላለ ለአላህ መልካም ብድርን ያበደረ እጥፍ ይሰጠዋል ስለተባለ ለአላህ 100 ብር ብሰጠው 200 ብር መምጣት አለበት ምናምን ብዬ አይደለም። ለአሦር ንጉሥ የተነገረን ይዘህ ስትመጣ ለአምላክ ሲመስል ይህ ስህተት የሚያሳይ ነው። ስለዚህ ተፍሲሬ ባል ምንድን ነው? እሱ ለሚስቱ ፕሮቴክተር ነው፣ ጠባቂዋ ነው፣ ተንከባካቢዋ ነው። ስለዚህ
ጠባቂነትን ለመግለጽ የተነገረን ቃል ዘር አንተ ምንድነው ቀጥታ አይምሮ ውስጥ የመጣው ዝሙትነትን ነው የመጣው። ኖ እንደዛ አይደለም። እኛ እንደዛ እናምነው። ኤፌሶን ክርስቶስ በቤተ ክርስቲያን ይመሰላል። እኛ ቁርአን አጸብጠቀውን ስናጸድቅ አንተም እኮ አሚሮክ ላይ መጣው ምንድነው? አሚሮክ ላይ መጣው ጭንቅላት መጣ፣ ብልት ብዙ ነገር መጣ። ይሄንን ነው እኔ ማለት ያለሁት። እኔ ይኸውልህ ቅድም ብያለሁኝ። እናንተ የምታምኑትን የተቀበልኩት እጅ አጸደቅ ተስማማው። እጅ አለው ስትለኝ ኦኬ አለው ተቀበልኩ። ሀባሾቹ እኮ ለምሳሌ የድ ሚለው ኃይል ነው ብለው ስለተረጎሙ ተስማማውላቸው። መፍታቸው ስለሆነ ማለት ነው። እምነታቸው ላይ ነው የምቆመው። በቃ እኔ ጥያቄ አለኝ፣ ይፈቀዳል? አንተም የራስን ተፍሲር ሰጥተህ እጅ አለው አልከኝ፣ መልካም ተስማማው። እግር አለው አልከኝ፣ ተስማማው። ያጸደቁ አካላቶችን ክፍሎችን አጸድቃለሁ ስትለኝ ተስማማውልህ። በማታምነው እኮ አይደለም እኔ ቻሌንጅ እያደረኩ ያለሁት አቡ ካሊድ። እኔ ክርስቲያን ነኝ። ኡፍ እኔ ጥያቄ አለኝ፣ እስቲ ይፍቀዱልኛል። ኡስታዝ አሊ ምንድን ነው እሱ? አንተ ከዚሁ ጋር የተያያዘ ቶፒክ ከሆነ ቀጥል። ወረፋ ይጠበቃል። ወረፋ ነጂም ይቀድማል። ያ ሶሪ ነጂም ቀጥልሽ። ታጸድቃለህ አንተ አካል ክፍሎችን። ኦኬ በመጀመሪያ ይሰማል? ይሰማል። በጣም ይቅርታ ያለሁበት ቦታ ኔትወርክ በጣም ዊክ ነው። ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ሲከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይሄን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁ እና በጣም ትልቅ ቁም ነገር ነው ለእኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንደ አስተማሪ እና እንደ ተማሪ ላይክ እኔ እንደ አስተማሪ ነው የማይህ፣ ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ። ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና አልፎ አልፎ ትንሽ የሚጎረብጡ ነገሮች አሉ ከእንትን ካካሄድ ጋር ከአስተምሮት ጋር እና አንዳንድ ወንድሞች ፎርማል ያልሆነ ነገር በሚናገሩ ሰዓት እና በሚገልጹ ሰዓት ለነሱ ያው ምላሻቸውን ለስለስ ባለ መልኩ ቢሆን ያው ሌላውን ለማስተማር እስከሆነ ድረስ እና ጥሩ መንገድ ለማሳየት እስከሆነ ድረስ እንደ ትንሽ ወንድም። ከዛ በመቀጠል ግን ጥያቄህን ያው አምላካችንን በተመለከተ የጠየቀው ጥያቄ አለና እኔ በክፍለ አካል የሚገለጽ አምላክ አይደለም የማመልከው። እንደዛ አይነት የተማርኩበትም አካባቢም እንደዛ ነው እኔ ማምነውና በዚህ ምናልባት እንተለል እችላለሁ፣ ትምህርቱን ልወስድም እችላለሁ። ጥያቄም ካለ በዚሁ ተመርኩዤ ልጠየቅና ልማርበት እችላለሁ። አብዛኛውን ሶሻል ሚዲያ ላይ ያሉት የንጽጽሩ ዓለም ላይ የሚሰሩት በክፍል አካላት የሚያምኑ ናቸው። ሞር አድሬስ የማደርገው እነሱን ነው። የዋብያውን ሴክት ሜይ ቢ ዋብያ ሴክት ውስጥ ከሆንክ ክፍል አካላትን ታጸድቃለህ። እነሱ እንደዛ ስለሚያምኑ ማለት ነው። ይህንን ዲናይ የሚያደርግን ቀጥታ ያስወጡታል። ወለ እንደዚህ ዲናይ የሚያደርግ ከሆነ የክፍል አካል የለውም የምትል ከሆነ እንትን ይለዋል። በጣም ይቅርታ በመሀል ገባሁኝ፣ ይቅርታ አስተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረገ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣና ብዙ ዘመቻ ነበረና በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ረቀናል፣ ባለማወቅ ረቀናል ማለት እንዴት ይሄን ያክል የሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ ነው የምናቀርበው የምናርቀው የሚለው ነገር በጣም ብዙ ጊዜ ይከታተላለሁና በጀማን የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮ እና በጣም እንጃ ቃል የለኝም ብቻ በዚህ ሁኔታ ራሱ እዚህ ላይቭ ውስጥ ሆኜ በዚህ ልክ ፊት ለፊት ቁጭ ብዬ መማማሩን በዚህ ልክ መከታተል ለእኔ በጣም ትልቅ ነገር ነውና በብዙ ጉትጎታ ነው ባይዘወይ ያስገቡኝ አላስገባም ብለውኝ እና በጣም መወስዳቸው ነገሮች አሉ። ቅድም የነገርኩህን ነገር ደግሞ ብትይዝልኝ ያው እንደ ትንሽ ወንድም ደስ ይለኛል። አስተካክላለሁኝ። ምንድነው አንዳንዴ ድንጋይ አይደለንም እዚህ ጋር ያለ ነው፣ ስሜት ይኖረናል። ሁላችንም ይገባና ሙልጭ አድርጎ ይሰድባል፣ አምላክን ይሰድባል፣
ትታገሰዋለህ የተወሰነ ድረስ። አንዳንዴ ደግሞ ኢሞሽናል አንስቴብል የምትሆንባቸው ጊዜያቶች ይኖራሉ። ሆርሞናችን አንዳንዴ አምባላንስ የሚሆኑበት ጊዜ ይኖራሉ። ሞቅ የሚልህ ይኖራል። ታገስኩት የሰውዬ ኦቨር ሲተላለፍብህ አንድ ጠጠር ስትወረውር ከዛ በኋላ ነገሮች እንትን ሊሉ ይችላሉ። ማለት እስካልሞትን ድረስ ሁላችንም ስሜት አለ። ሙልጭ አድርጎ ከሰደበ በኋላ በራሱ ጨዋ የሚመስል ሳታስበው ኢንቴንሽናሊ ሳይሆን አንድ ሰው ክፉ ሊናገር ይችላል። እየተወያየ አቡ አይገባህም እንደ ደደብነህ እንደ ምናምን ቢለኝ ማተር አያደርገኝም። እንደዛ በውይይቱ ስሜታዊ ልትሆን ትችላለህ። እንኳን ከማታውቀው ጋር በሃይማኖት ጉዳይ ተውና ከወንድምህ ጋር እየተወያየ ልትሰዳደብ ትችላለህ። በውይይቱ ስሜታዊ ልትሆን ትችላለህ። እሱ ማተር አያደርገኝም። ደጋግሜ አልፋለሁ እንደዛ አይነት ነገር። ግን ሆም ብሎ ኢንቴንሽናሊ ገና ውይይቱ ሳይጀመር ስድብ ይጀምራል። ይህ ሰውዬ ቀጥታ ቡል ነው የሚያደርግ ገና እንደመጣ ስድቦቹም ደግሞ የማያደርግ ሁኔታ ይሆናል። ሰው እንደዚ አይነት ሰዎች እንዳይደግሙት አንዳንድ ወይም መማሪያ መሆን አለባቸው። ይታረማሉ። ብዙ አሉ በፊት በጣም የሚሰርጉኝ በጣም የሚጠሉኝ አሁን ጥያቄ ነቸው መነጋገራቸው በጣም ብዙ አሉ እና ዛሬ 6 ወር በፊት ጀማው ትንሽ ከበድ ይል ነበር አካሄዱ። አብዛኞቹ ቪዲዮዎቹም የተሰሩት እኔ አታክ አይደለም አስቀድሜ ያደረኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው የዋብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቆመውታል። ቀድሞ ይሰራል ክርስትና ላይ፣ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረኩትም። አንድም ቀን ማለት ነው። እስልምናን የሰራኋቸው ቪዲዮዎች ጠቤ የተነሳባቸው እንዳለ እኔ አታክ አድርጌ አይደለም። ክርስትና ላይ ልጁ አፉን ይከፍታል። የክርስትናውን ከመለስኩ በኋላ እስልምና ላይ በተመሳሳይ ወረስ ሴናሪዮ ፈጥሬ እጠይቅ ነበረ። በኋላ አስቆሙት ልጁ። ግን እኔ ላይ ዘመቻ ዘመቱ ማለት ነው። ሰው ጥፋቴን አይደለም። አስቀድሞ የራሳቸውን ኡስታዝ ነበር ማስቆም የነበረባቸው። ታስታውሳላችሁ? በጣም ብዙ ቪዲዮዎች ተመላልሰናል። አሁን ከቲክቶክም ጠፍቷል። እኔ ቢመጣውን ደስተኛ ነኝ። ለቲክቶኩ ቫይብ ይሰጠዋል። ከሱ ጋር ብንዳሽ በምንሰጣጥባቸው ብዙ ልጆች የሚማማሩ ስላሉ ማለት ነው። ከዛ በኋላ ቪዲዮ ላይ መስራት ይቻላል። ልጁ ሲጠፋ ማለት ነው። ሊስማሽ ቪዲዮ አልሰራም። ከዛ በኋላ ሰው ላይ ምላሽ ሰጥቼ ማለት ትቻለሁ። እያንዳንዱን እሱ እኛ ላይ አፉን በከፈተ ቁጥር ምላሽ ሲሰጥ እየየ ይላሉ። ምላሽ ሲሰጥ እየየ ይላሉ። ካስታወሳችሁ እንደውም የሆነ እንትን ላይ ብቻ ኔስ ሊያስከፋችሁ ስለሚችል ልለፋቸው ጥቅሶቹ ማለት ነው። እና በዛ ጉዳይ ነው እንትን ያለው ሆት የሆነው ጥፋቶቹ አስቀድሞ የራስን ቤት ነበር ማጽዳት። በኋላ ግን አስቆሙት። ኤንዌስ በአስቆሙት ነው አሁን ደስ ይለኛል ቢሰራብኝ እና እንደዛ ነው። ነጅም ቴንኪዩ በጣም ነው የምናመሰግነው። ያው በዚህ ልክ ሪስፔክት አድርገህ በጣም ብዙ ሰው ነው ባይዘው የምታስተናግዱት እና ደግሞ ያው አንዳንዴ በተቃራኒ እምነት ሁሉም የራሱ የሆነ የሚያምንበት መንገድ አለና ብዙ ጊዜ ደግሞ ትክክል የሆነን ቁርአንን እና ሐዲስን ሰንሰለቱን በጠበቀ መልኩ ከቀደምት የኢስላም ሊቃውንቶች እውቀት ተያይዞ የመጣ ሳይሆን ከጊዜ በኋላ ምናልባትም ከ30 ከ40 ዓመት ወዲህ የመጡ በራሳቸው ትክክል ነው ብለው በሚያምኑበት የሆነን ነገር በጻፉበት ነገር በዛ ታምኖ ከዛም በኋላ ያንን ነገር በደንብ ሰርተውበት እና ይሄ ሚዲያ የሚባለው ነገር እውቀት በሰጣቸው ሰዎች ላይ ነው አሁን ሰው በዛ ነገር እየተማገደ እየነደደ ያለው እና እኔ በጣም አንዳንዴ እውነትን ግልጽ ለማድረግ የምትሄድበት መንገድ እንደዚህ በቃ ሱፊዮችን እና ውሃብዮችን የሚባሉትን በደንብ ልይት አድርገህ የምትናገረውን ነገር በጣም አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ማንም ደግሞ በቀረሽ ቁጥር ያው አንተ ኢሞሽንህን ያው መናገር ፈልጌ አይደለም፣ ግን ያንን ትንሽ ገታ በቃ ፓስ ማድረግ እና ልክ እንደዚህ በጣም ብዙ ሰው አለ ዝም ብሎ እኔ ከዚህ በፊት እኔ ዛሬ በጣም ደጋግሜ የገባሁት በቃ እቺን ኮመንት ለማድረግ ነውና ብዙ ሰው እንደዛ ስለሚጠብቅ ምናልባት ትንሽ በማንቻም ቢሆን የቀመሰ ካለ ከትልቆቹ
እንደዚህ ሆኖ ሊከታተል ይችላልና ለነዛ ሪስፔክት ሲባል ምንም ነገር ባይታለፍ። ከዛ ውጭ ሁሉም አሁን ላይ ነቅቷል። ምንም ነገር የሚደበቅበት የለም። ሁሉም ነገር ግልጽ ነው። ያው ምናልባት በሚዲያው ዘርፍ ብዙ ሱፍይ አሁን ይሄ ሱፍይ የሚባለው እንትን ምናልባት በደንብ ያው ታውቃለህ መጽሐፍ አንብበሃልና በገጠር ነው ትምህርቱ የሚሰጠው። ዝም ብሎ እንዲህ በሚዲያ ምናምን አይደለም እውቀቱ የሚገኘውና እኛ ጋር እኔ አስታውሳለሁ ከግቢ እንደወጣው 1 አመት 2 አመት ያክል ያው ጎን ለጎን እንማር ነበር ከትምህርት ጋራ። ከዛ በኋላ ለ1 አመት ለ2 አመት ያክል በገጠር ወስጃለሁና ትምህርት በእንደዛ አይነት መልኩ አይደለም እንትኑ እውቀት በጣም እንትን ሲል ሲያጠር እንትን ይረዝማል፣ ምላስ ይረዝማል፣ ስድብ ይረዝማል፣ አለመከባበር ምናምን በግልጽ ይታያሉ። በግልጽ መሰዳደብ ምናምን እነሱን ነገሮች ቢያንስ ኮንትሮል ተደርጎ ታች ላሉት መማሪያ ቢሆን ደስ ይለኛል እላለሁ። እነሱ ያው ለምንድን ነው የማይመጡት ነው ጥያቄ የሚሆንብኝ። እውቀት እንዳላቸው አረብኛቸውም በጣም ፐርፌክት እንደሆነ ነው የማውቀው። ብዙ መግባባቸውም ማለት ነው። ምን መሰለህ ምናልባት ለኡስታዝ አሊ ጊዜ ካልሰጠህ ምናምን ብሎ እንትን እንዳይል ትንሽ አወራህና ወርዳለሁ። ምን መሰለህ እንኳን አይደለም በዚህ ልክ የሚሞግታቸው ይቅርና እኔ በጣም እንትን ነኝ ማለት የቀደምት ምናምን ስልህ የነበረውን የሱፊዮችን መንገድ ተከታይ ነኝ። ቤተሰቦችን በዛ መንገድ ነው የመጡትና በትንሹም ቢሆን ትንሽ ነገር ተምሬያለሁና በትንሽ ነገር እንኳን ለመማማር ፍቃደኛ ሆኖ ዲስከስ እንዲያደርጉ ሲጠሩ እንኳን አይመጡም። ምናልባት እንደው በትንሹ አይተህ ከሆነ ተክቢር ቢያደርጉ ትምህርት ነው። ታክቲኩን ታውቀዋለህ ለምን እንደማይመጡ? እንትናም ያስም ተናግሮታል። ባይዘ ውይይት ተወያዩ እያሉ ይጨቀጭቁናል። ሜቢ ወደፊት ልናደርግ እንችላለን፣ አሁን ጊዜው አይደለም ማለት ምክንያቱ ገብተዋል። የቁጥር ጉዳይ ያሳስባቸዋል። አብያዎች ጋር ቁጥር መብለጥ አለባቸው። ቁጥር ማተር ያደርጋቸዋል። አሁን አንድ ነን፣ ተመሳስለው ነው መስራት የሚፈልጉት። ውይይቱን ዚስማሽ አይፈልጉትም። ከዛ አንጻር ነው። አዎ እና ደግሞ በጣም ውሸት ግልጽ ስለሚል ነው። ሌላ ምንም ነገር የለውም። ለምን የሚዋሹት ውሸት ነገር በጣም ውሸታቸው እኔ ደጋግሜ ዋሽ አንዳንዴ ሰው ዝም ብዬ እያወራው እንዳይመስለው ላለኝ እንደ ዋብያ በህይወቴ እኔ ውሸት በኢየሱስ ድራማና ውሸት ቅድም አሁን አንድ ነገር ኤፖይ ወንድ ሚዩት አድርግልኝ ማበናት ቅድም የዲን ወታደር ጋር በደንብ ስታወሩ ነበርና የዲን ወታደር በጣም ባይዘው አመለካከቱም ሆነ ምናምን ቮለንት ነበር እዚህ ዲስከስ ለማድረግ እነሱ ጋር በራሱ ግን ማንም በግልጽ በቃ እንደዚህ በመረጃና በማስረጃ በሚያዝ ሰዓት ከኋላ ከፊት መርገጥ ነው። ምንም እዚህ ግባ የሚባል የሆነ ነገር የለም በግልጽ ማለት ነውና እዚህ ነገር ላይ ራሱ ቦታ ተይዞ እንትን ባይባልበት በቃ ሌላ የሆነ ርዕስ ማለት እንደዚህ አይነት ርዕስ በርግጥ በጣም ብዙ የሚማርበት ሰው አለ። ለኛ ስፔሻሊ እንደኛ አይነት እድል አላገኘ ማለት እጁ ላይ ስልክ ይዞ ምናምን ራሱ በእንደዚህ አይነት ልዩነት መልኩ እየሄዱ እንዳለ ውስጥ ለውስጥ በጓሮ ተደብቆ በጣም ብዙ ነገር ያልሆነ ነገር ለህፃናቶች ለታዳጊዎች መርዝ እየገባባቸው እንዳለ ራሱ በጣም ብዙ የሚታይ ነገር አለ። ግን እሱ ምን ታደርጋለህ? የጊዜ ጉዳይ ነው፣ የጥቅም ጉዳይ ነው። በጥቅም ነው ሰው የታሰረው። በጥቅም ይገባሉ በገንዘብ ከዛም በኋላ ገንዘብ ተደራሽ ይደረጋል። ሚዲያ ላይ ከገባ እውቀቱ ረዘመ ማለት ነው ያ ሰው በዛ ሰው አመለካከት እነት እና እንደዛ ነው። ብቻ ግን በጣም አከብርሃለሁ። ከዛ ውጭ ደግሞ በጣም እኔ ሙሉ ላይ አላየሁትም። በጣም ይቅርታ ሙሉ ላይ አላየሁትም። ከት ተደርጎ ነው የወጣው የሆነ ሰዓት ቫይራል የሆነ ትንሽ ቅር የሚያስብል እኔ ሙሉን አላየሁትም ብያለሁ። ራሴ ቅር ለመባልም አላውቅምና ምናልባት የነቢያችንን ሰለላሁ ዐለይሂ ወሰለም ስብዕና ምናልባት የሚያጎድፍ ይሆን ይሄ ንግግሩ ምናምን ብዬ ትንሽ አዝኛለሁ። ማለት ለሚለው ምን የሚለው መሰለ
ይህንን የሙሐመድን አስተምሮ ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ እንደዚህ ነው የሚያደርገው ምናምን ነው የሚለው እና ከት የተደረገ ነው። አይ ዶንት ኖ እንትኑን አልተከታተልኩም ብያለሁ። የሆነ ነገር ለመናገር ከስሩ ከመሰረቱ የሚያስነሳው አንድም እሱ ነው። እናንተ እንደፈለጋችሁ ነው ለታው ተፈቀደልንም እንላለን። ኡስታዝ ቀጥላለ። እሱ ቪዲዮ ምን መሰለ እዚያው አብያ ኡስታዞች ተሰባስበው ላይቭ ገቡ። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ልብ በል የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ላይቭ ገቡ። ከዛ ቤታቸው ሄድኩኝ። እንዳለ እዚህ ንጽጽር የሚሰሩ አብይ አሉ የሚባሉ ኡስታዞች ማለት ነው። ቤታቸው ሄድኩና ቁጥር ጻፍኩኝ ያስገቡኝ ብዬ ሚዩት አደረጉኝ። በሁለተኛ አካውንት ሄድኩኝ። እውነት ጳውሎስ ያሳፍራል ካላችሁ ብቻችሁን በኤግዛክታችሁ ማውራት ሳይሆን አስገቡኝ። ፕሮግራም እዛው ነው፣ በማስታወቂያ ነው ፕሮግራም እዛው ተዘጋጅተው ነበር የገቡት ተሰባስበው ማለት ነው። ከዛ ሁለተኛውንም አካውንት ሚዩት አደረጉኝ። ኮመንት ላይ ልጆች ከዛ አልደረስክም እንትን ለማለት ምናምን ተሰር ተማር ምናምን እያሉ ሜንሽን ያደርጉኛል ማለት ነው። ከዛ እነኛዎቹ ከዛ በኋላ ሚዩት አደረጉኝ። እነኚህ ሰዎች ሊያስገቡኝ ፈቃደኛ አይደሉም። በሁለቱም አካውንት ሚዩት አደረጉኝ። የጳውሎስ አሳፋሪ አስተምሮ እያሉ እየቀጠፉ ነበረ። ከዛ ብዙ ቅጥፈቶች፣ ብዙ ውሸቶች ነው የተናገሩት። ከዛ ቪዲዮ ሰራሁላቸው። ማታ እንደዛ አደረጉ። በማግስቱ እኔ ቪዲዮ ሰራሁላቸው። ማን ነው አሳፋሪ አስተምሮ ያለው ጳውሎስ ወይንስ ሙሐመድ? እናንተ በሙሐመድ ስለምታፍሩ ነው ያላስገባችሁ። ማታፍሩ ከሆነ እንወያይ። የሙሐመድ አስተምሮ የነሳፈረው የሙሐመድ ነው ወይንስ የጳውሎስ አስተምሮ? እንወያይ አልኳቸው። ያውንም ጠራችኋለሁ። ዋብያ ኡስታዞች አላችሁ። አንድ ቀን ከፈለጋችሁ ቀኑን ሙሉ መወያየት እንችላለን። የአንድ ሰዓት ውይይት ማድረግ እንችላለን። የሁለት ሰዓት ውይይት ማድረግ እንችላለን። ያኔ ስላነሳችሁት ማለት ነው እናንተው ጳውሎስ አሳፋሪ አስተምሮቶቹ ብላችሁ ከዛ ጥሪ ያደረግኩኝ ማለት ነው። ከዛ ምኗን ቆረጧት? ሙሐመድን ታፍሩበታላችሁ የምትለውን ከዛ ውስጥ ቆረጡት። እሱን ትሬንድ ያደረጉት። ትሬንድ ያደረጉትም መቼ መሰለ? እኔ ኦልሞስት የሆነ አጋጣሚ ላይ ኦልሞስት ንጽጽሩ እንትን ብሎኝ ደብሮኝ ከወራት በኋላ ከሁለት ወር ምናምን በኋላ ይህንን ካልኩኝ ከሁለት ወር ምናምን አካባቢ በኋላ ያችን ቪዲዮ ቆረጧትና ትሬንድ አድርገው አመጡት። ገባ? እነሱ ሙሐመድ የጳውሎስ አሳፋሪ አስተምሮና ልምምድ ብለው ላይቭ ሲገቡ ደንታችሁ ምንም አይደል፣ ኖርማል ነው ለነሱ። እናንተ ናችሁ የምታፍሩበት። ኑ ተወያዩ። ማታፍሩ ከሆነ ጳውሎስ ነው የሚያሳፍረው ወይንስ ሙሐመድ? እናንተ በነቢያችሁ ታፍራላችሁ? አትወያዩም? ከተወያያችሁ እስቲ እንታይ። ጥሪ ሳቀርብ ያችን በሙሐመድ ታፍራላችሁ የምትለዋን አስተምሮት ታፍራላችሁ የምትለዋን ቆረጧት፣ ላጓት። ከዛ በኋላ ያንን ትሬንድ ያደረጉት ሚሊየንስ ሰው እኔን ለማስገደል ተንቀሳቀሰ። መስቀል አደባባይ ላይም አይተዋል። ይገደል እፎይ ይገደል ብለው ለኢድ ሰላት እንትን ብለው ኤርፖርት ኢትዮጵያ አቪዬሽን እንትን ካዘጋጀ አፍጥር እንትን ካዘጋጀ በኋላ ነበረ ማመልከቻ ነበረ፣ እንትንም ወጥቶ ነበር፣ መግለጫም ወጥቶ ነበረ። እሱ አይደለም ምን የገረመኝ ማለት ያ ነገር ንግግሩ ከምንድን ነው የሚለውን ነገር እሱን አላወቅኩም ነበር። ከዛ ውጭ ግን ማለት እንደው በሆነ አጋጣሚ ራሱ እንደዛ አይነት ነገር ሀፕን በሚያደርግ ሰዓት ፎርማል በሆነ መልኩ ቢሆን ማለት አሁን ይህን ያንተን ንግግር ምናልባት እንደኔ ያልሰማ ሰው ከንትን ይቆጥረዋል ማለት እውነትም ይሄ ግጭት ለመፍጠር ነው አይነት ነገር ወስዶ ልክ ወዳልሆነ ውሳኔ ሊያመራ ይችላል። እና የሆነ ነገር ሀፕን ሲያደርግ ፎርማል በሆነ መንገድ ቢሆን መንገዱ ደስ ይላል። ቴንኪው። እናመሰግናለን ላስተያየትህ። እናመሰግናለን ኡስታዝ አሊ። እሺ በመጀመሪያ በአክብሮት ሰላም ብያለሁኝ። ደህና መጣሽ። እንኳን ደህና ቆያችሁ። የኔ ጥያቄ ብዙም አላዳመጥኳችሁም፣ በመካከል ነው የገባሁት። እስቲ ስለ እምነትህ ትንሽ አጫውተኝ። ምን ላጫውትህ? እኔ የክርስቶስ ተከታይ ነኝ። በክርስቶስ ክርስቲያን የተባልኩኝ በደሙ የተገዛውኝ
በነቢያትና በሐዋርያት አስተምሮ ላይ የቆምኩ ወንድም ነኝ። ገብቶኛል ወንድሜ መሆንህን እና እሺ፣ ኢየሱስን ብቻ ነው የምታመልከው ወይስ ሌላም የምታመልከው አጋር አለ? አጋር ማለት ምን ማለት ነው? ያው አንዳንድ ሰዎች እንደምንሰማውና እንደምናየው ከሆነ አንዳንዴ በማርያም በገብርኤልም ከዛም ደግሞ በኢየሱስ እንደዛ ያመልካሉ። እና መልክም አምልኮ ማለት ምንድን ነው? እሱ መፈታት አለበት። ኢየሱስ ነው የምታምነው ወይንስ ሌላ አጋር የምታምነው አለ? ማመን በራሱ ምንድን ነው? ማምለክስ ምንድን ነው? ማመን ከሆነ ሜይ ቢ ምን ብለን ማመን የሚለውን ያመጣዋል። ማምለክም ደግሞ አምልኮ ምንድን ነው የሚለውን ዲፋይን ማድረግ አስፈላጊ ነው። እንደኛ አስተምሮ የፈጠረህ ማን ነው ከሆነ ደግሞ እሱ ከመፍጠር አንጻር ከሆነ ከአንድ ፈጣሪ ውጭ የምናመልከው የለም። ማመን ከሆነ ግን ምን ብሎ ማመን የሚለውን ማወቅ ያስፈልጋል። እናትንም ታምናታለህ እኮ እናቴ ነች ብለህ ታምናታለህ። ሱራ 4 136 ላይ ካየ በአላህ ማመን፣ በነቢያቱ ማመን፣ በመጽሐፍቱ ማመን፣ በመላእክቱ ማመን የሚል አስተምሮ አለ። ማመን የሚለው ምን የሚለውን ስለሚያመጣው ማለት ነው። ምን ብሎ ማመን። እኛ የምናመልከው በአንድ አምላክ ነው የምናመልከው። አንድ ስንል ግን ይሄቺ ቁጥርን አንድ ታሳቢ አድርገን አይደለም። እቺ አንድ የምትለዋ ራሱ ዲፋይን መደረግ ስላለባት ማለት ነው። አንድ ለሚቆጠር ፋይናይት ለሆነ ለተገደበ ነገር የሚነገር ስለሆነ አምላክ በቁጥር ይገለጻል ብለን አናምንም። ምክንያቱም ቁጥር የሰዎች ስምምነት ነው ብለን ነው የምናምነው። አንድ ሙሉ እናርጋትና የሙሉ ቁጥሮች የመጀመሪያ እናርጋትና የነገሮች መጀመሪያ እናርጋት፣ ከዛ በኋላ ተከታይ ያላት ነች አንድ። አምላካችን አንድ ነው ስንል ተከታይ ባለው ቁጥር የሚገለጥ አይደለም። ግን አንድ ነው ስንል ተረምን እያልን ነው ስንል ሌላ የለም ለማለት ለመግባቢያነት የተጠቀምነው እንጂ በባህሪው የሚቆጠር የሚሰፈር የሚለካ የሚታወቅ ሆኖ አይደለም በቁጥር ማለት ነው። ምክንያቱም አንድ የሚለው በባህሪው ንፋስን እንኳን መቁጠር አንችልም። ኢንፋይናይት በሆነ ሁኔታ ውስጥ ወይስ ሲንጉላሪቲ ወይንም ብላክ ሆል ውስጥ የሚኖርን እንኳን መቁጠር አንችልም። ማለትም ልንቆጥራቸው የምንችለው ምን አይነት ቦታ ውስጥ ያሉትን ነው? ስፔስ እና ፕሌስ እና ታይም ውስጥ ያሉትን ነው የምንቆጥረው። ምክንያቱም በዚህ ውስጥ ያለ ብቻ ነው ሊለካ የሚችለው። የቁጥር ህግ የሚሰራው ፕሌስ እና ታይም ውስጥ ያለ ነገር ብቻ ነው። የፊዚክስ ህግ የሚሰራው እሱ ውስጥ ነው። የማትስ ህግ የሚሰራው እሱ ውስጥ ነው። ሲንጉላሪቲ ውስጥ ብገባ ኢንፋይናይት ይሆናል። ኢንፋይናይትን ልቆጥረው አልችልም። ስለዚህ አምላክ ደግሞ ከስፔስ እና ፕሌስም ውጭ ከሆነ ልንለካው ልንቆጥረው አንችልም። ግን አንድ ስንል ሌላ የለም ለማለት ለመግባቢያ ብቻ ነው። አንድ ስንል ራሱ እቺ የሰዎችን ቁጥር ታሳቢ አድርገህ እንዳይሆን ማለት ነው። ስለዚህ አምላካችን አንድ አምላክ ነው። በአካል ግን ሶስት ብለን እናመልካለን። ሶስት ስንል ምን እያልን ነው? አሁንም ሶስት ስንል ሉክ ሶስት ስንል ይሄ 1 2 3 የሚለውን የሰዎችን ቁጥር ታሳቢ አድርገን አይደለም። አምላካችን ቃል አለው። ሉክ ቃል አለው። ቃሉን ልጅ ብለን እንጠራዋለን። አንድ በል በክህነት አምላካችን ልብ አለው ብለን እናምናለን። አባት ብለን እንጠራዋለን። መገኛውን አምላካችን ሕያው ነው ብለን እናምናለን። አምላካችን ምንድን ነው? ሕያው ነው። ህይወት ያለው ነው። ህይወት የሚሰጥ ነው። ሙት አይደለም ብለን እናምናለን። ህይወቱን 1 2 3 ብለን ጠራን ማለት ነው። ህይወት አለው፣ ቃል አለው፣ ልብ አለው ብለን በእነዚህ 3 አካል አለው፣ ነገር ግን አንድ መለኮት ነው ብለን እናምናለን። ጥያቄ አለ? ኦኬ፣ እሺ፣ ለየት አልከብኝ። አሁን እያልክ ያለው የምናመልከው አንድ አምላክን እንጂ ፍጡርን አሊያንም ደግሞ ኢየሱስን እናመልክም። የምናመልከው አምላክን ብቻ ነው፣ አንድ አምላክ ነው ብለሃል። ኢየሱስ ምንድን ነው የሚለው በኋላ እንመጣበታለን። መርሐባ እኮ እሺ እያልክ ያለው አንድ አምላክ ነው የምናመልከው ብለሃል። ተረድቻለሁ። አለው አሁን መጥቷል። እሺ አሁን መጥቷል። ኦኬ ተቋርጥ ቆየው እንዴ? ብዙ ቆየው? አይ ብዙም አልቆየም። ጥያቄ ያቀረበልን እንደጀመርክ ነው።
እንደገና ጀምር። ሎክ ያለው ያቆራርጣል መሰለኝ። ኦኬ፣ አሁንም ተቋረጠ። ቆራረጣል። ቆራረጥ። አይ ቲንክ ኔትወርክ ይመስለኛል። ያ ኔትወርክ እየወጣብኝ ነው። ኦኬ፣ አሁን እሰማለሁ። አሁን አሪፍ ነው። ሎክ ኡስታዝ፣ እኛ ቀደም እንዳልኩ አምላካችን ቃል አለው፣ አምላካችን ልብ አለው፣ አምላካችን ህያው ነው፣ እስትንፋስ አለው። እስትንፋስ ስንል እንደዚህ እያልን አይደለም። ህያው ነው፣ ሙት አይደለም። ቃል አለው፣ ዲዳ አይደለም። ያንን ህያውነቱን ምን ብለን እንጠራለን? አንድ ብለን እንጠራለን። ቃሉ ምን ብለን እንጠራለን? ሁለት ብለን እንጠራለን። መገኛውን አባት ወይም ደግሞ አብ ብለን እንጠራለን። ቃሉን ልጅ ብለን እንገኛለን። ከሱ የሚወጣ ነውና ሜቢ ያሳውቁኝ ከተቋረጥኩኝ። አለው አይደል? አለ። ያ ስለዚህ ሶስት ብለን እንጠራለን። ወደ ኢየሱስ ጋር ስትመጣ ግን ኢየሱስ ሎክ የእግዚአብሔር ቃል ነው ብለን እናምናለን። የእግዚአብሔር ቃል ፍጡር ነው ብለን አናምንም። የኔና አንተ ቃል ፍጡር ነው፣ ጅማሬ አለው፣ መነሻ አለው። የኔና አንተ ቃል ፍጡር ነው። የአምላክ ቃል ግን ፍጡር አይደለም። ያ ቃሉ በስጋ ተገለጠ ብለን እናምናለን። ለምሳሌ አንተ ቁርአን ያላህ ቃል ነው ብለህ ታምናለህ። ከለም አላህ ነው ብለህ ነው የምታምነው። ከለም አላህ ደግሞ ፍጡር ነው ወይ? እሱ ለአንተ ታሳቢ ይሆን። ያላህ ቃል ፍጡር ነው ብለህ የምታምን አይመስለኝም። ነገር ግን ቁርአን ያላህ ቃል ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? የእኛ ግን ምን ብለን እናምናለን? ያ አካላዊ ቃል ወልድ ወይም ልጅ ብለን የምንጠራው በስጋ ተገለጠ። ማርያምን ፈጠራት ቃል። ከዛ ከሷ ስጋና ደምን ተዋህዶ በዛ ስጋ ውስጥ የመለኮት ሙላት ተገልጦ ታየ፣ ተዳሰሰ። ያ በባህሪው መለኮት የሚታይ አይደለም። መለኮት በባህሪው የሚዳሰስ የሚነካ የሚታይ የሚሞት የሚበላ የሚጠጣ የሚታመም የሚደክም የሚሄድ የሚቀመጥ የሚነሳ የሚቆም አይደለም። ነገር ግን መለኮት በስጋ ተገለጠ። በስጋው ብለን ነው ስለ ክርስቶስ የምናወራው ማለት ነው። በስጋው ወራት እንደዚህ ብለን እናወራለን። ኡስታዝ ኔትወርክ እንትን እያለ ስለሆነ እርግጠኛ አይደለሁም። ሰማኝ ይሁን አይሆን ገብቶኛል። ሰምቻለሁ በሚገባ ሰምቻለሁ። ስለዚህ ፈጣሪ አምላክ አንድ ከሆነ ኢየሱስንስ እኔንም ደግሞ ኢየሱስን በምን ስሙ ትጠራዋለህ? ምንድን ነው ብለህ ትጠራዋለህ? ቃሉ ነው ብለህ ታምናለህ ወይንስ ደግሞ አሁን ለምሳሌ ብዙ መልእክተኞችን ልከዋል። አንድ አምላክ የሆነው አምላክ ማለት ነው። አሁን መልሱን ለአንተ ተወልሃለሁኝ። ኢየሱስ ቃሉ ብቻ ነው ወይስ እንደሚፈጠሩ ነበር? አሁን መልሱን ለአንተ ኦኬ። ብዙ ነቢያቶችን ልኳል። ኢየሱስንስ ማን ብለህ ትጠራዋለህ? ምን ትለዋለህ? ኢየሱስ የእግዚአብሔር ቃል ነው። ያ ቃል ደግሞ አካላዊ ነው፣ ፈጣሪ ነው፣ ጀማሪ ሳይሆን አስጀማሪ ነው። ዮሐንስ 1 ላይ ስትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ በቃል ሆነ ይላል። ስለዚህ ሁሉ በቃል ከሆነ ነቢያትን የላከው ማን ነው? ኢየሱስ ነው። ቃል ማለት ነው፣ አካላዊ ቃል። ኢየሱስ ማን ትለዋለህ ማለት ኢየሱስ ስጋው ቃል ይባላል። በስጋ ከተገለጠ በኋላ የወጣለት ስም ነው ኢየሱስ ማለት። ቃል ግን መለኮት ነው። አስቀድሞ መለኮት ብቻ ስጋ ያልተዋሃደው ነው። ስጋን ሲዋሃድ ኢየሱስ ተብሎ ተጠራ። አዳኝ መድኃኒት የሆነው እሱ ቃል ስጋን ሲዋሃድ የወጣለት ስም ማን ተባለ? ኢየሱስ ተብሎ ተጠራ። ስጋን ስለተዋሃደ ማለት ነው። ነቢያትንም የላከው ማን ነው? ቃል ነው ሲልክ የነበረው። ቃል ግን ከአብ የተለየ አይደለም። ቃል ሲልክ የነበረው ከባህሪ ህይወት የሌለው ቃል አይደለም። ነቢያትን ሲልክ የነበረው ከልቡም የተለየ አይደለም፣ ከቃሉም የተለየ አይደለም፣ ከባህሪ ህይወቱም የተለየ አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው ሎክ። ስለዚህ ህይወት የሌለው አይደለም ቃል። የቃል ህይወቱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። እግዚአብሔር ህያው ነው። ህያውነቱ ምን ብለን ጠራን? መንፈስ ቅዱስ ብለን ጠራን። ያ ህያውነቱ ደግሞ ለቃል ምኑ ነው? ህይወቱ ነው። ስለዚህ ህይወት የሌለው አይደለም።
ሌሊቱም እየሄደ ነው እና እናሳጥረው። እሺ ስለዚህ የእሱ ማን ብለህ አሁን ትጠራዋለህ በዚህ ከሆነ ላይ ወልድ ማን ብለህ ትጠራዋለህ ከሆነ የአብ ቃሉ የባህሪ ቃሉ የአብ ምን የባህሪ ቃሉ ወይንም ደግሞ ልጁ ብለን እንጠራዋለን። በስጋ ሲገለጥ ግን ያ በስጋ የተገለጠውን ምን ብለን እንጠራለን? የእግዚአብሔር ልጅ እርሱ የማርያም ልጅ ነው ብለን እንጠራለን። የማርያም ልጅ የምንለው እንዴት ነው? ያ ስጋው የተገኘው ከማን ነው? ስጋው ከማን የተገኘው? ከማርያም። ያ ስጋው ምንድን ነው? አዎ ጅማሬ ያለው ከማርያም ስጋና ደምን ፈጥሮ ተዋህዶ ተገለጠ። ከተዋህዶ በኋላ መነጠል የለም። የመለኮትን ባህሪ ገንዘብ ያደርጋል ማለት ነው። ስለዚህ ከማርያም እንደመወለድ ማርያምንም የፈጠራት እሱ ነው። ከእሷ ስጋና ደምን ተካፍሎ መጣ ማለት አስቀድሞ የለም ማለት አይደለም። እሷንም ፈጠራት። ነገር ግን ያ ስጋውን የተዋሃደው ከእሷ ነውና ከእሷ የነሳው ነው። እሺ ኢየሱስ አሁን እንደምትለው ከሆነ ከሱ በፊት የነበሩት ከሱ በፊት የነበሩት እሱን የላካቸው ነው የምትለው? አዎ ነበር እኮ አስቀድሞ። ይኸውልህ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱም በሞት ላይ ስልጣን ያለውን እንዲሽር ዘንድ በስጋና በደም ተካፈለ። የመላእክትን ዘር አልያዘም የአብርሃምን ዘር ይዟል እንጂ አለ። የያዘው ማንን ዘር ነው ይላል? የአብርሃምን አይደለ? የአብርሃምን ዘር ይዟል አለ። የአብርሃምን ዘር ይዟል ከተባለ ከአብርሃም በኋላ መጥቷል ነው። ቴንኪው ሉክ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ ደግሞ 58 እንደዚህ አካባቢ ላይ አብርሃም ሳይወለድ እኔ ነበርኩ አለ። ከአብርሃም ተወልዶ የአብርሃም በፊት እንዴት ሊኖር ይችላል? እንዴት ነው እሱ በመለኮቱ በቃልነት አብርሃምን ያስገኘ ከአብርሃም በፊት የነበረ ነው። በስጋ ሲገለጥ የያዘው ስጋ የማንን ነው? የአብርሃምና የአብርሃምን ዘር ነው የያዘው። ሌላ አልጨምርልህ። መዝሙረ ዳዊት ላይ 110 ላይ ከቁጥር 1 ጀምሮ እስከ 4 አካባቢ ስታነበው ጌታ ጌታዬን የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ ብሎ ስለ ትንቢት ተናገረ ዳዊት። ይህንን ኮት ያደርግና በሉቃስ ወንጌል ላይ ክርስቶስ የሰው ልጅ ማን ነው ብለው ይሉታል አላቸው። ዳዊት ስለ እኔ ምን ይላል? የዳዊት ልጅ ነህ አሉት። እንግዲያውስ የዳዊት ልጅ ከሆንኩኝ ዳዊት እኔን ጌታ ብሎ እንዴት ይጠራኛል ታዲያ አላቸው። እንዴት ጌታው ልሆን እችላለሁ ልጁ ከሆንኩኝ? አየህ፣ የዳዊት ጌታው ነው። እንደገና ደግሞ በስጋ ሲወለድ ልጁ ነው። ስጋውን የያዘው ከማን ነው? ስጋና ደሙን የተካፈለው ከማን ነው? ከዳዊት ዘር ነው። ነገር ግን ዳዊትን ያስገኘው ደግሞ ቃል ነው። ያ ቃል ደግሞ ስጋና ደምን ሳይካፈል በስጋና ደም ሳይገለጥ የነበረ ነው። ይህን ወደ አንተ ላንጣለህ። ቁርአን ለምሳሌ አላህ ቃል ነው ታምናለህ አይደል ኡስታዝ? አዎ አምናለሁ። ኦኬ፣ ቁርአን ፍጡር ነው? ፍጡር አይደለም፣ የአላህ ቃል ነው። ኦኬ፣ ወረቀቱ ፍጡር ነው አይደለም? ወረቀቱ ፍጡር አይደለም። እንዴት ወረቀት ፍጡር ሊሆን ይችላል? ወረቀትም ሳይሆን ቁርአን ነው ደግሞ። ሰውና ፍጡር እንዴት አንድ ላይ ይመሳሰላል? ይመስላል እንዴ ስታስቡ? ወረቀቱ ፍጡር እሺ፣ ቆዳ ላይ ሲጻፍ ያ ቆዳ ላይ የተጻፈው ተወልዷል። ችግር የለውም። ፍጡር ማለት ጅማሬ ያላቸው ነገሮች ነው። የግድ መወለድ አይጠበቅበትም። ድንጋይ አልተወለደምና ፍጡር አይደለም ልትለው ነው? ጅማሬ ያላቸው ነገሮች በሙሉ ፍጡር ይባላሉ፣ የተፈጠሩ ይባላሉ። ድንጋይ ፍጡር አይደለም? ድንጋይና ቁርአን አይደለም ምን ያገናኘዋል? ስለዚህ ፍጡር አይባልም እያልከኝ፣ ፍጡር የሚባለው የተወለደ ነገር ብቻ ነው ስላልክ ነው። ኤኒዌይስ አይደለም። ይኸው ፍጡር ካልክ የተፈጠረ ያፈጠረ የተፈጠረ። ቆይ መሀል አትግባ። አካሄድ ችግር የለውም ትቀጥላለህ። አካሄድ ላይ መጀመሪያ እኛ ስንከታተል የነበረውን ጥያቄ ብታቀርብለት ከዛም በኋላ በዛ ጥያቄ መሰረት ጥያቄና መልሱ ቢሄድ አይሻልም? እንደዚህ ዝም ብሎ የሆነ ቦታ ላይ ዲፔንድ ሆኖ እንትን ከማለት ያ አሁን ምንድነው እሱ ይሻላል። እኔም እኮ እዚህ ችግር የለውም። እኔም እኮ እዚህ ስጋን ተዋሃደ። ቃል ስጋን ከመዋሃዱ በፊት
የነበረ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ማርያምንም ፈጠራት፣ ራሱ የፈጠራት ነው። ይህን ወደ አንተ ያመጣሁልህ ለምንድን ነው? በደንብ እንድትረዳው ነው። ቁርአን ያላ ቃል ነው አልከኝ፣ ተስማማው። ጉድ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር ነው ወይ ብልህ ስልህ አይደለም አልከኝ። ኦኬ፣ ቁርአን ፍጡር ነው ወይ ብልህ አይደለም አልከኝ። ስለዚህ ያላ ቃል የምትለው ቁርአን ፍጡር ካልሆነ ስለዚህ ያላ ቃል ያልከው ቁርአን ፍጡር ካልሆነ ወረቀቱን መጽሐፉን በእጄ እያያዝኩት እያየኸው ፍጡር አይደለም ካልክ እኔ እግዚአብሔር ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ያ ስጋው ከማርያም የነሳው ነው። ስጋና ደምን አዘጋጅቶ በዛ መለኮት ተገለጠበት ብዬ ስል ለምን ይከብዳል? ታዲያ ያላ ቃል ወረቀት ላይ ተጻፈ ብለህ አንተ ጋር ፍጡር ያልሆነ ነው። አድምጠኛ ፍጡር እንደምትለው ከሆነ ሁሉንም የፈጠረ አምላክ አንድ አምላክ እንዳለ አንተ ምንም እናውቀዋለን። ሁሉንም የፈጠረ አምላክ ስላለ በቃሉ የሚያስገኙም እሱ ነው። ሁሉንም የፈጠረ አላህ ብቻ ነው። እናም በዚህ አሁን እንደምትለው መልኩ ሰው ፍጡር አላህ እንደፈጠረው አሁን ፍጡር ካልኩኝ እኔ የፈጠረው አካል እንዳለ ማንም ሰው ይረዳል ማለት ነው። እናም ደግሞ አሁን ፍጡር ነው ስትል ኢየሱስ አድምጠኛ ኢየሱስ በቃ አንተ ቃሉ ብቻ ነው፣ ሰው አይደለም ነው። ሰው ነው ብቻ የሚላ የለንም አስተምሯል። እሺ ስንተኛ ነው? ስንት ቁጥር ላይ ታስቀምጠዋለህ? ሶስተኛ ነው ወይስ ሁለተኛ? የምን ሶስተኛ? ሁለተኛ። ምኑ ነው ሁለተኛ? ሶስተኛ። ቀደም እኮ እኛ ቃሉን አንደኛ ብለን እንጠራለን፣ ከዛ ፍጡሮቹን ሶስተኛ ሁለተኛ እንጠራለን ብለህ እኮ ስታስተምረኝ ነበር። ኦልራይት፣ እሺ እነዛ ብለን ሜቢ አንተ ስንተኛ ላይ የተቀመጥከው? አሊ መቀመጥ አሁን ያለሁበት ስንት ይመስላል ሲታየው? አይ እኔ እያየሁህ አይደለሁም ወንድማችን ኡስታዝ አሊ። ወላሂ እውነቱን ለመናገር ማለት ነው አትማል ዋብያ ነው አይደለ? እንዴት እንደማከፋታ አሳያለሁ። ቀጥታ መልስ። አሁን አንተ የምታመልከው አምላክን ነው ወይስ ኢየሱስን ነው የሚቻል ጠይቄ ነው። ብዙ ወሬ ለማብዛት አይደለም ወደዚህ የመጣሁት። ላስቀይማችሁም አልፈልግም። ደግሞ ኡስታዝ አሊ ይሄ ነገር ብዙ ጊዜ የወሰደ ስለሆነ በትንሹ ብትቋጩ ጥሩ ነው። ሰዓት ቆይ አንዴ አዳምጥ። እሺ ኤኒዌይስ ኡስታዝ አሊ ሶሪ ምን ብያለሁ ቀደም? አምላካችን በመለኮት አንድ በአካል ደረጃ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ቃሉ ፈጣሪ ነው ብለን እናምናለን። ቃሉ ፈጣሪ ብለን እናምናለን። ቃሉ በስጋ ተገለጠ ብለን እናምናለን። ስለዚህ ቃሉ ፈጣሪ ነው። አዳምጥ። የአብ የባህሪ ቃሉ ነው ካልኩህ በኋላ መልሰ ኢየሱስን እና ስንት አምላክ ነው ኢየሱስን ታመልኩትም ለምን ትለኛለህ? አምላክ ነው አይደለም ብለህ ለምን ትለኛለህ? ምን ብያለሁኝ? ፍጡር ቁርአንህ እንኳን ፍጡር አይደለም ብለኸኛል እኮ። በቃል ነው ሁሉ የተፈጠረው ካልኩ በኋላ ክርስቶስ አስቀድሞ በቃል የነበረ በስጋ የተገለጠ ነው ብዬ ከነገርኩ ያ ቃል ደግሞ ሁሉን የፈጠረ ነው ካልኩ ፈጣሪ የሚባለው በመፍጠሩ ነው ካልከኝ ሁሉ የተፈጠሩት በቃል ነው አልኩ እኮ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በቃል ተፈጠሩ፣ ከተፈጠሩት አንዳችን እንኳ ያለ እርሱ የተፈጠረ የለም፣ ሁሉ በእርሱ ተፈጥሯል ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 10 በተመሳሳይ ሁሉ በክርስቶስ ለክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእርሱ ነው የተፈጠረው። እና ሌላ ጥያቄ አለ? ቃሉ ነው እንጂ አናመልከውም እያልክ ነው። this is Islamic dilemma work። አሁን ደግሞ ምን አለኝ? ቃሉ ነው እንጂ አናመልከውም እያልክ ነው ወይ? ኤኒዌይስ ኤፌሶን ምዕራፍ 2 ቁጥር 10ን አንብብ። ሁሉ በእርሱ ለእሱ ተፈጥረዋል፣ ጉልበት ሁሉ ለእርሱ ይንበርከክ ይላል። ኤኒዌይስ ሌላ ጥያቄ ካለ ይበቃናል ይመስለኛል። 7 ሰዓት ሊሆን ነው። እንደው ደከመኝ። ቢኒ እንኳን ደህና መጣ።
አንድ ጥያቄ ብቻ ልጠይቃቸው፣ እኔም ልሄድ ነው። ይበቃል እባክህ፣ ደከመኝ፣ አደከምከኝ። አሁን ማለት አንተ አውርተህ አንተ እንደምትመልስ ሌሎች ስለማያወሩ ማለት ነው። ምንድን ነው? እሺ የምር ከዚህም በፊት እያወራችሁ ስለነበረ እኔም ደግሞ በመካከል ገብቼ ያው እንትን ካልኳችሁ ይቅርታ። ግን እንዳንተ አውርቶ መልስን በስትክክል የሚመልስ አሊያም ደግሞ እንደዚህ ደፍሮ ሰውን መናገር የለም። እኛ በቃ ኢየሱስን ነው የምናመልከው የሚሉት ብዙ በቃ አሁን ብንጠይቃቸው ከኛም ጋር ብዙ ያሉ ክርስቲያን ወገኖቻችን ብንጠይቃቸው ምን ይላሉ? እነሱ እንደዚህ አንድ አምላክ አለ ምናምን አይሉም። እኛ የምናመልከው ኢየሱስን ብቻ ነው የሚሉት። ተመልከት ይላሉ። አንዴም ትሰራለህ። እናንተ የምንጠይቃችሁ ለምሳሌ ስንት ባት ነው የምታመልከው? ኡስታዝ አሊ ስንት ባት ነው የምታመልከው? አንድ አላህን ብቻ ነው የምናመልከው። እኛ አንድ አላህን ብቻ ነው የምናመልከው። ስንት ባት ነው የምታመልከው ነው የጠየቅኩህ እኔ። አንድ አላህን ብቻ ነው እኛ የምናመልከው። ስንት ባት ታመልካለህ ነው ያልኩህ። ስንት ባት ያለውን ነው የምታመልከው? ባቱ ስንት ነው? እንደማታውቅ ላሳየህ። አሁን ኡስታዝ ስንት እጅ ነው የምታመልከው? እጁን ታመልካለህ አታመልክም? አላህ አንድ ከሆነ ለኛ በቂ ነው። እጁን እግሩን ምናምን ለመከፋፈል አይደለም፣ እኛ አናከፋፍልም። እጁን ታመልካለህ አታመልክም? እሺ አንተ ኢየሱስን እጁን ነው እንደምታመልከው? እጁን ታመልካለህ አታመልክም? ሁሉንም ነው። በቃ ፍጡር ከሆነ ፍጡር እንዳለ አላህ ነው የምናመልከው። ፍጡር ከሆነ ፍጡር እንዳለ ነው የምታመልከው። እጁና እግሩ የተገጣጠመ ነው ወይንስ የተነጣጠለ ነው? አሁን እንዴት እንደምለጥፍ ላሳየህ። እጅና እግሩ የተያያዘ ነው። አይተህ መታል እንዴ? ስለዚህ ያልተገጣጠመ ከሆነ እጁ ሁለት እጁ እዛ ጋ ከሆነ ሁለት እግሩ እዛ ጋ ከሆነ ጭንቅላቱ እዛ ጋ ከሆነ ባቱ እዛ ጋ ከሆነ እንዴት ነው አንድ ብለህ የቆጠርከው? ለየብቻ መሆኑን አንድ መሆኑን እንዴት አየህ? አንተ ራስህ እያልከኝ እኮ ነው። አንድ ነው ካልከኝ ሁለት እጅ እንደኔ ካለው፣ ሁለት እግር ካለው፣ ሁለት አይን ካለው፣ ሁለት ጆሮ ካለው የተገጣጠመ ነው ካልከኝ እሱ ሰው ነው። የተነጣጠለ ነው ካልከኝ ሁለት ጆሮ እዛ ጋ አለ፣ ሁለት አይን አለ፣ ሁለት እግር እዛ ጋ አለ፣ ሁለት ባት እዛ ጋ አለ። እንዴት ቆጥረህ ነው አንድ ነው ያልከው? ሰው ጋር አይወዳደርም። አንተ ሰው ከፍጡር ጋር አይወዳደርም። ሰውና አምላክን አንድ ላይ ታመጣለህ? ሰው ከፍጡር ጋር አይወዳደርም። ፍጡር ራሱ ጣዕሙ ጠፍቷል። ምንድን ነው እያወራ ያለው? አልጠፋብኝም። አንተ የምታመልከው እሺ አንድ አምላክ ከሆነ ሙስሊሞችንም እኛም የምናመልከው አንድ አምላክ ከሆነ ልዩነቱ ምንድን ነው? ልዩነቱን አምጣ እስኪ። እኛ የምናመልከው ለምሳሌ ባት ያለውን አናመልክም። ባት እጅ፣ እግር፣ ጭንቅላት የሌለው ጣቶች ያሉት እና የተበታተነ ነው። አርሽ በላይ ያለ እንደዚህ ብለን የምናመልከው አምላክ የለንም። አምላካችን ሕያው ነው፣ ቃል አለው፣ መንፈስ አለው። ይህንን ነው የምናመልከው። ሕያው ነው። ሕያው ጋሪ ህይወቱን ነው አካል ብለን ያልነው እንጂ እንዳንተ ባት፣ እጅ፣ እግር፣ አይን ምናምን የተከፋፈሉ አካላቶች የተገጣጠሙ የሆኑ የተነጣጠሉ ማታቃቸውን ዝም ብለህ ስንት አካል ክፍሎች አሉት አታቅም ገና። ስንቱ ተደምረው ነው አንድ አላህ የተባለው አታቅም ገና። የአካል ክፍሎች ካሉ መቀመጥ፣ መሄድ እነኚህ ልነግርለን ነው። እነኚህ ደግሞ የፍጡራን ባህሪ ናቸው። ይበቃል ዛሬ። ከኔም በላይ ምን ያወቅና ነው? ይኸው ከኔም በላይ እኮ ምንም ያወቅኩ እኮ ነገር የለም። አላህን ልክ ሄዶ እንደመጣ ሰው ከመሆኑ በፊት ከጎን ያስቀምጬ ልለጥፍ ደግሜ። ኡስታዝ ምንም እኮ የመለስከው ነገር የለም። እኔ እኮ ትሪት አደረግኩ። ይኸውልህ ልዩነቱ ምን መሰለህ? አንዴ አቁሙትና አንዴ ልውጣ ነው። ኡስታዝ አሊ ቢበቃስ? አቡ ይበቃል። ሀዲስ ይብቃ። ይብቃችሁ። ዛሬ ይብቃችሁ። 7 ሰዓት ሆነብኝ። ልጆቹ ያወሩና አንድ ጥያቄ ብቻ ባነሳው ላይ አንድ ጥያቄ ብቻ ምን ባነሳው ላይ አንድ ጥያቄ ብቻ። እኛም የምናመልከው አንድ አምላክ ከሆነ እናንተም የምታመልኩት አንድ አምላክ ከሆነ ስለዚህ አንድ መሆን ነው ከኛ የምንጠበቀው። የአላህ የሚወደውን አንድ እስልምና ስለሆነ ወደ አንድ ዲን መመለስ ነው። ኡስታዝ ሌላ ምንም ኡስታዝ አንዴ ቆይ እንደምንም እኮ ብያለሁ። ኡስታዝ አንዴ ቆይ አንድ የሚለው ቁጥር እኛ ጋር ያለ አንድ የሚለው ቁጥር ራሱ መተርጎም አለበት እኛ ጋር። አንድ ስንል አንተ አንድ ስትል ከአርሽ በላይ ያለ አካላቶች ያሉት እንደዚህ ነው። እኛ አንድ የሚለው ራሱ እኛ ጋር ሲመጣ በእንደዚህ አይነት ሴንስ አንረዳውም፣ በቁጥር ሴንስ
እንደዚህ የሆነ እንትን ያሉት ምናምን እነሱ ተደምረው አንድ የሚለውን አይደለም ሌላ የለም ለማለት ነው እኛ አንድ ምንለው እንጂ አንተ በምታስበው እንደዚህ ቁጥር በሚቆጠር ሊሚትድ የሆነ ገደብ ያለው በዛ ሴንስ አይደለም እኛ አንድ ምንለው። ምክንያቱም ቁጥር ኦልዌይስ ሜጀርመንት ኮንሲደር የሚያደርጋቸው ነገሮች አሉ። ወይም እንደዚህ ከፍታው ወርዱ ምናምን እንደዚህ ኮንሲደር ያደርጋል። ሊቆጠር የሚችል መሆን አለበት። ንፋስን ለምሳሌ ቁጥረው አይችልም። ንፋስን ልቆጥረው ቤት ውስጥ ያለ ንፋስ ስንት ነው ትቆጥረዋለህ? አቆጥረውማ ካውንቴብል ነምበር ተምራለህ። የአላህን ስራና የአላህንም አንድ ላይ ቁጥርህ ራሱ አጨርስም እንኳን ያ እኛም ራሱ አንድ አላህ ከሱ ውጪ የሚመላ ይበቃል። ኡስታዝ ይበቃል። በቃ እፎይ እቺ በእጄ ሰማይና ምድርን ፈጥራለሁ የሚለው እስቲ ትርጉሙ ለምንድን ነው የምትጠቀሙት እናንተ? እኛ ግብረ አካላት ይባላል። በግብረ አካላት ፈጣሪ የተጠቀማቸው አሉ። ምክንያቱም መጽሐፍ ቅዱስ በሰውኛ ነው የተጻፈው ብለን ነው በሰው ነው የተጻፈው ብለን ነው ምናምን ነው። እንደናንተ የወረደ ነው ብለን አናምንም። እኛ የወረደ ነው ብለን ከሰማይ የወረደ ቃል በቃል እንደዛ ነው ብለን አናምንም። ነቢያቶች ለሰው ጽፈቱ ነው ሰው ያጻፈው እንጂ ያው መለኮቱ ከፈጣሪ ነው አይደለ እኮ። አዳምጥሽ ጽፈቱን ሰው ቢጽፈውም እንዲህ ሃሁ በል እያላቸው ሳይሆን እንትን መንፈስ ቅዱስ ጋይድ ያደርጋቸዋል፣ ይጽፋሉ። ያ ማለት ፈጣሪ አይኖቹ እንዲህ ተብለው እኮ ታገኛለህ፣ እጅ ብቻ ሳይሆን ያ ማለት ግን እይታውን የሚጠቁም እጅ ስትል ለምሳሌ ሉቃስ ወንጌል ምዕራፍ 24 39 ላይ ክርስቶስ ምን ይላል? እግዚአብሔር አይምን መንፈስ ነው፣ አምላክ መንፈስ ነው፣ እጅና ስጋ ደም አጥንት የለውም፣ ይኸው እዩ ብሎ ይነግራቸዋል እኮ። ይሄ ግን እጅና እግር እንትን አለው። እግዚአብሔር ምንድን ነው ግን? መንፈስ ነው፣ የለውም ይላቸዋል። ስለዚህ እጅ የሚል ምንድን ነው? እሱ ግብረ አካላት የሚባል አለ። የግብረ አካላት ማለት ምን መሰለ? አካል አለ አይደለ? አይን አለ አይደል? አይን ግብሩ ምንድን ነው? ማየት ነው። ስለዚህ አምላክ ያያል የሚለውን ለመጠቆም የፈጣሪ አይኖች ብለን ልንናገር እንችላለን። ፈጣሪ ያያል አይኖቹ ብለን ልንል እንችላለን። ያ ማለት ግን የሆነች የአይን ፓርት አለችው ማለት አይደለም። የፈጣሪ አይኖች ስንል ፈጣሪ እንደዚህ እያልን አይደለም። አሁን ያው የኔን ሀሳብ ወደኛ ቁርአን መጣ እኮ በቃ አሁን እኛ በቁርአኑን አሁን ቅድም አነሳኸውን ሀሳብ አንተ አቡ ካሊድ እንደዛ ብታምን ነበራ። እናንተ ግን ምን ታምናላችሁ? እንደዛ አይደለም የሚታመነው እነሱ ጋር አለው ብላችሁ የምታምኑት እናንተ ሪልም በአጥንት በስጋ የተገነባ የሆነ ይሄ ብሌን የሚለውን ነገር በደሙ በአጥንቱ በስጋው በአካል አድርጎ ይሄ ውጫዊ እኛ የምናውቀውን አካል የተበታተነ ከሆነ ታዲያ አምላክ አንድ ነው ለምን ትላለህ? እፎይ ያው ለተበታተነ ምናምን አልወጣኝም እኮ ኡስታዝ፣ ያላልኩትን ለምንድን ነው የምትልብኝ? ያው ለእኛ በግብር አካላት እንገልጣለን ስንል አምላካችን ጆሮ የመስማት ባህሪ ነው። የአካል ግብሩ የዚህ ጆሮ አካል ግብሩ ምንድን ነው? መስማት ነው። ስለዚህ ጆሮ ብትል ብትጠቅስ ምን ያልን ነው ማለት ነው? ይሰማኛል የሚለውን ነው እኛ የምንጠቀመው። እኛ ይኸውልህ አምላክ ኡስታዝ በእናትህ እየረበሽከኝ ነው፣ ላስወርደን ነው ካልሆነ እኛ ይኸውልህ ያ ምን እናዘርጋለን መሰለህ? መንፈስ ነው ብለን እናዘርጋለን። በደንብ አስተውል ኡስታዝ። መንፈስ ነው ብለን እናጸድቃለን። መንፈስ ከሆነ ደግሞ እንደዚህ ቦዲ ፓርቶች የሉትም። መንፈስ ስለሆነ ራሱ ክርስቶስም ስላሳየን ማለት ነው። የለውም መንፈስ እንዲህ የለውም ብሎ ስለነገረን ማለት ነው። ፕላስ በሁሉ የሞላ ከስፔስና ፕሌስ ውጭም ያለ ነው ብለን እናምናለን። ከስፔስና ፕሌስ ውጭ ከሆነ በሁሉም የሞላ ከሆነ መምጣት፣ መሄድ፣ መቆም፣ መነሳት አይነገሩም። ምክንያቱም መሄድ መምጣት ካለ መሄድ ካለ ሉክ መሄድ ካለ ሁሌም ፊዚክስ ተምረሃል። ሄደ መጣ የሚባለው የፖዚሽን ቼንጅ ሲኖር ነው አይደለ? ቬሎሲቲ እንትን ስትል ዲ ኦቨር ታይም ነው ሞሽን ሲኖር ነው። የሆነ ዲስታንስ ስትሄድ ከዛ በኋላ ፐር ታይም እንትን ሲል ነው፣ በሆነ ሰዓት ውስጥ እንትን ነው። ፈጣሪ ደግሞ ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። ባውንድ አያደርገውም፣ የሆነ ቦታ የሚገድበው ብቻ ነው እንደዚህ ነው ብለን አናምንም። ስለዚህ ሞሽን የሚሰራው ምን ውስጥ ነው?
ፕሌስ ላይ ብቻ ነው። ከፕሌስ ውጭ ከወጣ ቦታ የለም። ታይምም አይሰራም እዛ ላይ። ሲንጉላሪቲ ተተማራችሁ። ሲንጉላሪቲ ውስጥ ታይም እና ፕሌስ ምናምን የለም። ኢንፋይናይት ውስጥ ይገባል ማለት ነው። ይሄ ፊዚክሱ ህግ ራሱ እሱን አይገዛውም ማለት ነው። መጣ ልትል የምችለው እዚህ ጋር ሳይኖር ነው። ሄደ ልትል የምችለው እዛ ጋር ሳይኖር ሲቀር ነው። ፈጣሪ ደግሞ በእንደዚህ ይገለጣል ብለን አናምንም። እናንተ ግን ታጸድቃላችሁ። አብያዎች ከሌሊቱ 1/3 ይመጣል ብላችሁ ታጸድቃላችሁ። ስለዚህ ከሌሊቱ 1/3 የሚመጣ ከሆነ ስፍራ ወደ ሆነ ስፍራ መጣ ከተባለ ቼንጅ ኦፍ ዳይሬክሽን አለ ወይንም ደግሞ ፖዚሽንም አለ ማለት ነው። ሙቭመንት አለ ማለት ነው። ታይም እና እንትኖች አሉ፣ የፕሌስ ቼንጆች አሉ ማለት ነው። ይሄ ለፍጡር ነው የሚነገረው። ስለዚህ አካል ክፍሎችን ካጸደቃችሁ ደግሞ የቦዲ ፓርቶች የማንንም አይመስሉ፣ እጁ ከእግሩ ጋር ማይመሳሰል፣ ባቱ ከአይኑ ጋር ማይመሳሰል አጸደቃችሁ ማለት ነው። ይህንን ስታጸድቅ ባቱ አይኑ አይደለም፣ ጆሮ እጁ አይደለም። እኛ ግን ምን እናምናለን መሰለ? በሙላት ምንድን ነው ብለን እናምናለን? መንፈስ ነው ብለን ነው የምናምነው። በሙላት መንፈስ ማይዳሰስ ማይነካ ማይታይ በሙላት ያለ ነው። የቦዲ ፓርቶች ያሉት ሳይሆን በሙላት የሚሰማ ጆሮ በምትባል ብቻ የሆነ እንዲህ የተገጠመለት በእሷ የሚሰማ በእግሩ ማይሰማ እንደናንተ ብለን አናምንም። እኛ በሙላት ሰሚ ነው፣ በሙላት ተመልካች ነው። እንደዛ ነው በሙላት ሚያቅ ነው እንጂ የሆነ ጭንቅላት የምትባል በእሷ ሚያቅ አይደለም። ስለዚህ በግብር አካላት ግን ተገልጾ ልታገኝ ትችላለህ። በግብር አካላት በአካል ግብር ሰምተህናል። ሌሊቱም እየሄደ ነውና አሁን እኮ ያው የኛውም እኮ እኛ አለው ብለን የምናስበው ጋር ከኛ ሳናመሳስል ነው። በጣም አቋይማ አንተ አቡ ካሊድ ኡስታዝ አሊ እና አቡ ካሊድ ትክክለኛ ሀቂቀተን ወላሂ ተውሂድ ነው እየተገለጸላችሁ ያለውና መቀበል ትችላላችሁ። በቃ ይሄ የፍላጎት ምርጫ ነው። ባይዘው አውት የማምለክ መብት አላችሁ። ሀቂቀተን ነው ነጂም እንትን እያልኩ አይደለም። ሁላችንም የራሳችን የምናምነው የሆነ ነገር አለ፣ ግን ተውሂድ ነው እየነገሩ እና በነገራችን ላይ ነጂም ሱፊያነ ጀነት አያስገባም። ሱፊያነ እንደዚህ ምን እያልክ ነበር አንተ? ሙስሊም ነህ ሱፊያነ እንዴ? ሱፊያን ተከተል ተብለሃል። እሱን እኔ ዝም ብዬ አላወራም ብዬ ነው። ዝም ብለህ እኔ ሱፊያ ቤተሰቦቼም እንደ ሱፊያ አንተ ሙስሊም እስልምና ተከተል ተባልክ እንጂ ሙስሊም ነው ተባልክ እንጂ ሱፊያውን ተብለሃል እንዴ? እኔ አንድ ቀን እኔ ወሃቢያ ነኝ ብለህ በራሴ ያው ሰው ይላል እንጂ እኔ ወሃቢያ ነኝ ብዬ አላምንም። እኔ ሙስሊም ነኝ። ቆይ ተረጋጋ። በዛሬ በቃሽ። ሰዓት ሄዷል። ቆይ ሚስተር ቆይ አንዴ ቆይ እስቲ አንተ እኔ ለሱ አንድ ጥያቄ ብቻ ነው ያለኝ። ቆይ እስቲ ተረጋጋ። አንዴ ክብር ሙስሊም ሆን ካልሆንክ ያ የራሱ ጉዳይ ነው፣ አይመለከትንም። እዛው ቆይ እስቲ ትንሽ እፎይ። እኔ አንድ ጥያቄ ነው ያለኝ። ለመጠየቅም ብቁ አይደላችሁም። ቆይ 400K የሚለውን አንሳና አሁን ትንሽ አንተ አታፍርም? አሁን ተውሂድ የተነገረክ ቢለክ ግን አሁን እነሱን አንድ ሚዩት አድርግልኝ አንተ ጋር ትንሽ እንትን ብዬ ከዛ ወርዳለሁ። በጣም ይቅርታ። እሺ ቀጥል። ስለዚህ አንተ ጥሪ ማለት ትፈራ። አረ በቃሽ በቃ በጣም ይቅርታ። ኢየሱስ ያደረገውን ጥሪ ራሱ ትፈራ። ወንድማችን እፎይ በጣም ከልብ ነው የምናመሰግነው። እንግዲህ አላህ ጀዝ እኔ ወላሂ ዱዓ አደርጋለሁ። ደግሞ ልጠራኝ አንተ ትመጣለህ እንጂ እኔ ያንተን ወንጌል እንደዚህ የሚጋብዙ ከሆነ እውነት ላይቭ እንደዚህ የሚጋብዙ ከሆነ ትምህርት ለመውሰድ ምናምን እመጣለሁ ኢንሻአላህ ባላህ ፍቃድ። ግን ደግሞ ለአንተ ዱዓ አደርጋለሁ፣ አንተም ለእኔ ዱዓ ታደርጋለህ። ዱዓ አድርግ እንደማመጣ እርግጠኛ ነኝ ትላለህ። ኤኒዌይስ እኮ እንድትመጣ ነው ዱዓ ማደርግ። አዋሾች ላይ ብዙም ማልሰራው ምንድነው እሱ አንዳንድ ነገሮችን እንትን ምጥባቸው ስላሉ ነው። ቆይ ኡስታዝ ዋብዮች በጣም ስለሚቀርፉ ነው። እኔ አዋሾቹ ጋር ጥያቄ ሳይኖረኝ ቀርቶ አይደለም ማልፈውም። እሱ ሙስሊም ነው። ቆይ ኡስታዝ በእናትህ የእናንተ ጋር አክቹዋሊ ባለፈው ተቀይመው መሰለኝ የጠፉት የሆነ ሰዓት ላይ ረጅም ሰዓት እኔ ቤት እንደውም ኃይለኛ ውይይት እያደረጉ ነበረ። የመጨረሻ ቀን የተወያየን ቀን ሜይ ቢ የሚያስታውሳለ ከአባሾች ጋር ነበር የተወያየ ነው። የሆነ ሰዓት ሆት ውይይት ተወያየ። አይ ቲንክ ከኩርሲው ጋር ምናምን የተያዘ ታስታውሳላችሁ? ማነው የሚያስታውሰኝ?
ሙሉ ኡስታዞች ምናምን ገብተው አስታውሰዋለሁ። ኃይለኛ እንትና እንደው ማን ነበር ያንኛው ዋብያው ሀባሽ የሆነ ቀን አስታወስክ? ናቸው ጠፋብኝ። ብቻ ኃይለኛ እንትን ነበረ። ያ ተቀጣቀጥን የዛለታ። ከዛ በኋላ ነው አይደለ ተዛ ከነኛ ጋር ተነካካውና ቀዝቀዝ አለብን፣ ጠፉ። ከዛ በኋላ እነሱ እንጂ እንደውም ፕሮግራም እዛን ካሁን በኋላማ ምናምን እንመጣለን ኃይለኛ ድቤት እናደርጋለን ምናምን ብለው ነበር። ዋብያዎቹ ሁሉ ጥሪ አቅርበው ነበር ቤቴ ውስጥ ታስታወሳችሁ። ሰው ነው በፊት ነው እሱ እንደ ነበር እኮ በዚህ አጋጣሚ አብሮ ስም ጠርቶ የሆነ ሰው ነኝ እሱ ሌላ ቀን ነው ሰው ነኝ። አንድ 3 ቀን በፊት ነው የተወያየ። ሌሎች ነበሩ። ሰው ነኝ እኔ ቤት ተወያየን። ከእሱ ጋርም መጨረሻ ላይ ከኔ ጋር ተወያየን። አላየሁትም። ከዛ በኋላ ቲክቶክም አቆመ መሰለኝ እሱ። ሌሎች ነበሩ ጥሪ ያቀረቡ። እንደው እዚህ ንጽጽር የሚሰሩ ልጆችም እንደውም ገብተው አመራሩን እነሱ እንደውም እንምራውን እንትን ብለው እንደውም አመሩትና ሌላ ቀን እንገናኛለን ብለን ነበር የጨረስነው። እና ሀሳብ ልዩነት ሳይኖረኝ ቀርቶ ሳይሆን ከአባሾቹ ጋር መወያየት እችላለሁ። ከእነሱ ጋር ግን ሞር ፎከሴ ዋብያዎቹ ላይ ስለሆነ ነው። በጣም የሚዋሹት ዋብያዎቹ ናቸው። በጣም የሚያጭበረብሩት ዋብያዎቹ ናቸው። አስተምሮታቸው ደግሞ በጣም የተመታ ነው። እየተሰደብክ ነው እንዴ? አይደለም ዋብያ ባህሪያችሁ ስለሆነ የሚያርድ ሰው ስማ፣ ደግሞ ስለምን እያወራህ ነው አንተ ልጅ? ኡስታዝ አይበቃም? ደህና ደር። ቆይ አይበቃኝም። ቆይ ጥያቄ በጥያቄ ነው። እኔ ወሃቢያ አይደለሁም። እኔ አንድ ሙስሊም ብቻ ነኝ። ሙስሊም ተከታይ ብቻ ነኝ። ወሃቢያ አይደለሁም። አይ ወሃቢያ አከብረሃለሁ ኡስታዝ አሊ። ለማንኛውም አከብረሃለሁ። ወደህ አይደለም የተሰጠኸውን ነው የወሰድከው። ከዛ ውጭ ግን ያው ካነበብክ ከተማርክ ማይለወጥ የለም። ትማራለህ። ቆይ እስቲ ከዛ ውጭ ምንም ነገር የለም። እና ወንድም በጣም እናመሰግናለን። አትቆጣ። ወንድሞችን ያው በክብር እንደገና ደግሞ እዚህ ገስት ላይ ምናምን ሰዎች ሲገቡ ምናምን እዚህ ተቀምጠህ ምናምን ወይ ልሄድ ነው ምናምን ብለህ መሄድ አለብህ። ቅድም ስትሄድ ነበር አይደለ? ወደዛ ሄደህ ምናምን ምግብ ምናምን በልተህ መጣህ ምናምን ይሄ እንትን እንዳይል ነው። ምናልባት ሌላ ትልቅ የሆነ ሰው ምናምን እዚህ ካለ እየበላህ ምናምን እንደዚህ ወደዛ ስትሄድ ምናምን ትንሽ እንዳንተ አይነት ሰው ካለ ምናልባት እዚህ እየሰማሁት ስለሆነ አንዳንዴ እያወሩ ጣልቃ ላለመግባት ብዬ ነው። ይርባል። አስበዋል 3 ሰዓት በላይ አሁን 4 ሰዓት አለ ተጨቃጨኩኝ። 4 ሰዓት ተስንት ሰው ጋር ሳወራ አስበዋል። ብዙ ሰው ነው የሚገርም። ግን ያው ለትልቅ ቁም ነገር እስከተቀመጥ ድረስ ሪስፔክት መሰጠት አለበት። ምን እንደሚል ኢንሻአላህ ክርስቲያን ትሆናለህ ይላሉ። ኧረ እኔ ክርስቲያን ኢንሻአላህ ያው ሌላ ቀን መቀበል ይበቃል። ሰውየው ራሱ ክርስቲያን ነውና ብቅ በል ሌላ ቀን። ለማንኛውም እናመሰግናለን።